ሰላም ጤና ይስጥልን የተወደዳችሁ አድማጮቻችንና ተመልካቾቻችን እንደምሰንብታችኋል። የብልጽግና መንግስት ከ4 ወራት በፊት በኦሮሚያና በኦሮሞ ህዝብ ላይ አጠቃላይ ጦርነት አውጇል። በመሆኑም ኦሮሚያ በአጠቃላይ ጦርነት ውስጥ ትገኛለች። የኦሮሞ ህዝብም በቀዩና በሀገሩ እንደ ጠላት ተቆጥሮ በጦርነት እሳት እየተለበለበ ይገኛል። የኦሮሞ አርሶ አደሮች መሬታቸውን እየተነጠቁ የኦሮሞ ነጻነት ሰራዊት ደጋፊ ተብለው ከቤት ንብረታቸው የተፈናቀሉ ናቸው። ቤታቸውም እየተቃጠለ ነው። ባለፉት 4 ዓመታት በኮማንድ ፖስት ወታደራዊ አገዛዝ ስር በሰቆቃ የቆየው የኦሮሞ ህዝብ ከ4 ወራት በፊት ጀምሮ በአዲስ መልክ አጠቃላይ ጦርነት ታውጆበታል። በጦርነቱ በብልጽግና የመከላከያ ሰራዊት ኮማንድ ፖስት የሚመራ ሲሆን የፌዴራል ፖሊስ፣ የፌዴራል ደህንነት፣ ኢንሳና የኦሮሚያ ታጣቂዎች ማለትም ልዩ ኃይል፣ ፖሊስ፣ ሚሊሻዎችና የስርዓቱ መከታ የተባሉ ኃይሎች ተሳትፈውበታል፣ እየተሳተፉም ናቸው። ከዚህ ሁሉ ዘመቻ ድል ያልቀናው እና ዓላማው የከሸፈበት የብልጽግና መንግስት በሽመልስ አብዲሳና በአማራ ክልል ባለስልጣናት አማካይነት ሌላ ዙር አዲስ ጦርነት በኦሮሚያ ላይ አውጇል። ይህ እንግዲህ ጦርነት በጋራ የታወጀ አዲስ ጦርነት ነው። በኢትዮጵያ ውስጥ በራሱ ህዝብ ላይ ጦርነት በማወጅ ብቸኛው የሆነው የኦሮሚያ ክልል አሁን ደግሞ ሌሎች ጸረ ኦሮሞ ኃይሎችን ደቦ በመጥራት በኦሮሞ ህዝብ ላይና በኦሮሚያ ላይ የጥፋት ጦርነት አውጇል። በአዋጁ መሰረት አሸባሪዎቹ የአማራ ክልል ፋኖና ልዩ ኃይል በተለያዩ አቅጣጫዎች ወደ ኦሮሚያ በመግባት ላይ መሆናቸውን ውስጥ አዋቂ ምንጮች እየገለጹ ናቸው። በኦሮሚያ ብሎም በሀገሪቷ ውስጥ እየተካሄደ ያለውን ጦርነት ከመጀመሪያው ጀምረው ከሚቃወሙ የኦሮሞ የፖለቲካ ድርጅቶች መካከል አንዱ የኦሮሞ ነጻነት ግንባር ነው። የዛሬው እንግዳችን እንግዲህ ዶክተር ረጋሳ ኦልጅራ በውጭ ሀገር የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ ናቸው። ጤና ይስጥልን ዶክተር ረጋሳ። አመሰግናለሁ ደጀኔ። እንግዲህ በመግቢያ ላይ ለመግለጽ እንደሞከርኩኝ በተለይ የአማራ ክልልና የኦሮሚያ ክልል ባለስልጣናት በተለይ ሁለቱ ፕሬዝዳንቶች በመሩት ስብሰባ ላይ የሁለቱ ክልል ባለስልጣናት በኦሮሞ ህዝብና በኦሮሚያ ላይ ጦርነት አውጀዋል። እንግዲህ ይህን ጦርነት የኦሮሞ ነጻነት ግንባር በምን መልኩ ያያል የሚለውን መነሻችን እናደርግና ከዛ በፊት ግን የአማራ ክልል ፕሬዝዳንት በዛ በስብሰባቸው ላይ የተናገረውን እስኪ በድጋሚ እናዳምጥ። በጉዳዩ ላይ ተወያይቶ ያስቀመጠው አቅጣጫ ሸኔን ከመፋለም እና ከማጥፋት ውጭ ሌላ አማራጭ እንደሌለ አቅጣጫ አስቀምጧል። ስለዚህ ይሄን መላ ኢትዮጵያውያን ይሄን ተግባር መደገፍ ነው ያለብን። የአማራ ክልልም ሌሎች ኢትዮጵያውያን ክልሎችም ይሄን ከሚፋለሙ ወገኖች ጎን በመሆን በጋራ ነው መፋለም ያለብን። እንግዲህ ዶክተር ረጋሳ እንደሰማኸው ከሽመልስ አብዲሳ ጋር በመሆን ነው የአማራ ክልል ፕሬዝዳንት በኦሮሞ እና እንግዲህ ሸኔ እሱ በሚለው የኦሮሞ ነጻነት ሰራዊት ላይ ነው እንግዲህ ያንን በመጠቀም ጦርነት ሲያውጅ ራሱ ከመሳተፉ በላይ ሌሎችም ክልሎች እንዲሳተፉበት ደቦ ያቀረበበት ሁኔታ ነው። የሌላ ክልል ፕሬዝዳንት በኦሮሚያ ላይ ጦርነት አውጆ በራሱ ተሳትፎ እንደገና ደግሞ ሌሎችን መጋበዝ፣ የኦሮሚያ ክልል ደግሞ በራሱ ህዝብ ላይ ጦርነት የከፈተ ያካሄደ ያወጀ ብቸኛው ክልል ነው በኢትዮጵያ ውስጥ። ይህንን የኦሮሞ ነጻነት ግንባር እንዴት እያየው ነው? አመሰግናለሁ እንደገና ደጀነ ለዚህ እድል ስለሰጠኸኝ። ይሄ በጣም በሚያሳዝን መልኩ በተለይም ሽመልስ አብዲሳ የሚባል ሰው የኦሮሞ እና የኦሮሚያ አስተዳደር ኃላፊነት ተሰጥቶታል የተባለ ሰው
በዚህ ደረጃ ወርዶ የአማራ ክልል መንግስት ተላላኪ ሆነው መምጣቱ በጣም የሚያሳዝነው። ሌላው ኦሮሞ ህዝብ ላይ የተቃጣው ጦርነት ዛሬ አይደለም የተጀመረው። ከዛሬ 4 ዓመት በፊት ልክ አብይ አህመድ ስልጣን እንደያዘና ይሄ መደመር የሚለው ሂሳቤ ከመጣበት ጊዜ ጀምሮ ኦሮሚያ በተለይም ምዕራብ ኦሮሚያ እና ደቡብ ምስራቅ ኦሮሚያ ጦርነት ላይ እንደነበሩ ይታወሳል። ይባስ ብሎ ደግሞ ከፍንፍኔ ከምዕራብ ፍንፍኔ ከተማ ከቡራዩ ከአስኮ አካባቢ ጀምሮ እስከ ወዲያኛው እስከ ሱዳን ድንበር ድረስ ያለው የኦሮሚያ ምዕራብ ኦሮሚያ ግዛት ምንም ያልተቋረጠ ጦርነት ሲካሄድበት የነበረበት አካባቢ ነው። የአሁኑን ምናልባት አዲስ የሚያደርገው አሁን እንደሰማነው በቀደምም ይሄንን ሰምቻለሁ የኦሮሚያ ክልል መንግስት አዝማች ሳይሆን እንደ ተላላክነት ይሄንን ስራ ለማስፈጸም ተልእኮ ተሰጥቶት ትዕዛዝ ተሰጥቶት ይሄንን ተላላክነቱንም በግልጽ በአዋጅ የተቀበለበት ሁኔታ ነው ያየነው። በሌላ መልኩ ደግሞ የዚህ ጉዳይ የዘመቻው የጦርነቱ ዋና ባለቤት የኢትዮጵያ መንግስት የተባለው አዲስ አበባ ያለው የብልጽግና ማዕከላዊ መንግስትና በተለይም ደግሞ የባህር ዳሩ የአማራ ክልላዊ መንግስት የጉዳዩ ባለቤትና ዋናው አዝማች ሆኖ ወደዚህ የመጣበት አሁን በግልጽ የተናገሩበትን ጉዳይ ነው ያየነው። እንዳየው ዶክተር ይልቃል ሸኔ የሚለውን ያንን የዳቦ ስም ራሱ በደንብ ሊጠራው አልቻለም። ያ ነው ዋናው የኢትዮጵያዊነት ውዝግቡ። ስማችንን የሌላውን ኢትዮጵያዊ የሚሉትን ማህበረሰብ ስም በጥራት የማይችሉ ሰዎች ግን ኢትዮጵያዊነትን የሚያቀነቅኑና ስለ አንድ ኢትዮጵያ የሚያወሩ ሰዎች ከመነሻው ኢትዮጵያዊነት ለምን አወዛጋቢ እንደሆነ መልስ የሚሆኑ ራሳቸው ናቸው። እና ሸኔ የሚባል ድርጅት አናቅም፣ ሸኔ የሚባል ግለሰብ አናቅም፣ ሸኔ የሚባል ጦርነት የሚያካሄድ አካል አናቅም። የምናውቀው የኦሮሞ ነፃነት ግንባርን፣ የኦሮሞ ነፃነት ሰራዊትን፣ የኦሮሞ ህዝብን ነው። ስለዚህ ይህን ዳቦ ስም ካወጡ ሰነባብተዋል። አሁን ይሄ ዳቦ ስም በደንብ መጥራት የማይችሉትን የዳቦ ስም ተገን አድርገው ያንን እንደ አሸባሪ ቀለም ቀብተው ዴሞናይዝ አድርገውት ለዘመቻ እንዲያመቻቸው ተላላኪውን የኦሮሚያ ክልል መንግስትን በግልጽ እና በአዋጅ በዓለም አቀፍ ማህበረሰብ ፊት ቃል አስገብቷቸው ኦሮሚያ ላይ የመጨረሻው ጦርነት ተጀምሯል ማለት ነው። እና ይሄ አዲስ አይደለም ለኦሮሞ ነፃነት ግንባር። ይሄንን ስናወራ በየጊዜው ለማህበረሰብ ለኢትዮጵያ ህዝብም ለኦሮሞ ህዝብ ደግሞ በተለይ ስናሳስብና ስናስተምር የቆየን ጉዳይ ስለሆነ አዲስ አይደለም። አዲስ የሚሆነው እጅግ በጣም በዘቀጠ መልኩ በተለይም ሽመልስ መቼም እንግዲህ በዚህ እድሜው ይሄንን ስህተት የሚሰራ ሰው ቀሪው ህይወቱን እንዴት እንደሚያሳልፍ እሱ ነው የሚያውቀው። በጣም አሳፋሪ ነው። ከዚህ ሰው ጋር ኦሮሞ መሆንና የኦሮሞ የአንድ ማህበረሰብ አካል መሆን በጣም ያሳፍራል። እሱ ነው ዋነኛው አዲሱ ነገር። ያ ተላላኪነቱን በግልጽ በሚዲያ በናሽናል ሚዲያ መቀበሉ ነው። ሌላው አዲስ አይደለም። ጥሩ እንግዲህ በህዝባዊ ወያኔ ሓርነት ትግራይ በነበረበት ጊዜ ተላላኪዎች ነበርን ብለው ሲናገሩ ነበር። ራሳቸው ናቸው የተናገሩት። አሁን ደግሞ ለሌላውም አካል ተላላኪ የመሆን ሁኔታ ይታያል ብለው ብዙዎች ይተቻሉ እና የአማራ ክልል ፕሬዝደንት ኦሮሚያ ላይ መጥቶ ለራሱን ብቻ ጦርነት ማወጅ ሳይሆን ሌሎችን ደቦ መጥራት ለመሆኑ ኦነግ የኦሮሞ ነፃነት ግንባር ኦፒዲዮን በዚህ መልኩ እንዴት ያያል? ኦፒዲዮ የተባለው ድርጅት ወደ ብልጽግናነት ከተቀየረ ወዲህ እንዲያውም በጣም በፊቱም የበለጠ የዘቀጠ ድርጅት ስለመሆኑ እና ታሪኩም የቆሸሸ ድርጅት ስለመሆኑ ሁላችንም የምናውቀውና ስንናገር የነበረው ነው። ነገር ግን ዋናው ጉዳይ አሁን ኦፒዲዮ ላይ አይደለም። ዋናው ጉዳይ ኢትዮጵያ እና ኢትዮጵያዊነት፣ ኢትዮጵያ እንደ ሀገር መቀጠል እንደማትችል በግልጽ የሚናገሩ ራሳቸው ኢትዮጵያዊነትን በቅድሚያ ወይም ደግሞ በግንባር ቀደምትነት እኛንን የሚሉ ሰዎች ኢትዮጵያዊነትን በየጊዜው እያሽመደመዱ አሁን ደግሞ የኦሮሞ ሕዝብ ኢትዮጵያዊ እንዳልሆነ በግልጽ ጦርነት አውጀውበት የቀድሞውን ስርዓት በተለይም 1991ንም እሬዝ የማድረግ አዝማሚያን በግልጽ በዘመቻ መልክ የተያዙበትን ነገር ነው የሚያሳየው። እኔ ከዚህ ዘመቻ በኋላ በደንብ ጎልቶ የሚታየው አብይ አህመድ እና የሱ ክሮኒዎች ናቸው።
እሱ ባይረዳቸው መቼም የባህር ዳር መንግስት አዲስ አበባው ቀርቶ ባህር ዳር የማዕከላዊ መንግስቱ ዋነኛው ኮማንድ ሰንተር ሆኖ ጦርነት የማወጅ ስልጣን ተሰጥቶት ኦሮሚያን ለመውረድ በተለይም ደግሞ የወለጋ ጉዳይ ብቸኝነት ልዩ በሆነ መልኩ የተያዘ ጉዳይ ሆኖ ላለፉት 4 ዓመት የወለጋ ህዝብ በተለይ ተነጥሎ ከሌላኛው የኦሮሞ ማህበረሰብ ያው የለመዱትን የከፋፍለ ግዛ ስልት ለመጠቀም ያደረጉበት ሁኔታና አሁን ደግሞ ወለጋን እንደ ወልቃይት ጠገዴ ከትግራይ ነጥሎ ወለጋን ከኦሮሚያ ነጥሎ ልክ እንደ ወልቃይት ጠገዴ ባርጌኒንግ ቺፕስ ሊያደርገው አቅዶ ወደዚህ እንደመጣ ይሄ ነው የሚታየን እንጂ ኦፒዲዮ አይደለም። የኦፒዲዮ ጉዳይ ብዙ ጊዜ ላለፉት 30 ዓመታት አንስተናቸዋል። የተሻሻለ ኦፒዲዮ የለም፣ በጣም የዘቀጠ እንጂ። በቀደም አሁን አቶ ዶክተር ይልቃልና ሽመልስ ይህን ጦርነት ሲያውጁ አሽከርነቱን በይፋ ሲቀበል እየተቀባበሉ ካድሬዎች እነ ፈቃዱ ተሰማ የሚባሉ ከወዲያ ከአማራ ክልል አስተዳደር ደግሞ ሌላ ሰው እየተቀባበሉ ከመድረክ ላይ የሚነገረውን እያስተጋቡ ሞራል እየተሰጣጡ በቃ ጦርነት ሲያውጁ ነው ያየናቸው። ስለዚህ ዋናው ጉዳይ አሁን የመጨረሻው ምዕራፍ ላይ ደረስን ይመስለኛል። ምክንያቱም ባልካናይዜሽን ኦፍ ኢትዮጵያ ወደሚባለው ባልካናይዜሽን ኦፍ ኢትዮጵያ ማለት የዛሬ 29 ዓመት ቦስኒያ ሄርሰጎቪና ላይ፣ ሰርቢያ ላይ፣ ክሮኤሽያ ላይ፣ ሞንቴኔግሮ ላይ ያየነው ኢትዮጵያ ላይ በተለይም ኦሮሚያ ላይ በደንብ እየታየና እየተስተናገደ እየተከናወነ ያለበትን ሁኔታ ነው የምናየው። እኔ ከዚያ ጋር ነው የማነጻጽረው። ብዙውን ጊዜ የዩጎስላቪያ እና የኢትዮጵያ ፓወር ኮንስተሌሽን እና የጦርነት ሁኔታ ይመሳሰላል በአብዛኛው። በዩጎስላቪያም ሰርቦች ናቸው ሌላኛውን የዩጎስላቪያ ሪፐብሊክ ውስጥ የተጠቃለሉትን ማህበረሰቦች አንድ ላይ ገዝቶ በኋላ ላይም ጦርነት ያወጀባቸው ከሰርቢያ ከቤልግሬድ ወደ ቦስኒያ ሄርሰጎቪና በተለይም አሁን ቦስኒያ ሄርሰጎቪና ኦሮሚያ በዚያ ነው የምትመስለው። ወለጋ፣ ጉጂ እና በተለይም ደግሞ ቅድም እንዳልኩ ምዕራብ ኦሮሚያ እንዳለ ከቡራዩ ጀምሮ አምቦን ጨምሮ ወደ ወለጋ ወደ ቦርደር ድረስ የሚሄደው የኦሮሚያ ግዛት ደግሞ እንደ ኮሶቮ እንደዛ ነው የሚመስለው። ስለዚህ ባልካናይዜሽን ኦፍ ኢትዮጵያ በግልጽ የተጀመረበትና አንድ ባንድ እያንዳንዱን የኦሮሚያን ክልል ኦሮሚያን አንድ ላይ እንደ አንድ ግዛት ከመዋጋት ኦሮሚያን አንድ ባንድ ወለጋን መጀመሪያ ከዛ ምዕራብ ሸዋን ከዚያ ምስራቅ ሸዋን ከዚያ ኢሉባቦር እንደዛ እያለ ወደ ሐረርጌ ወደ ምስራቅ የኦሮሚያ ክፍል የሚዘልቅ አይነት ጦርነት የተጀመረበትና አሁን ዋነኛው ትኩረቱ ለ4 ዓመትም እስከዛሬ ድረስ የዘለቀው ጦርነት ወለጋ ላይ የበረታው ምናልባት በታሪክ አጋጣሚ የኦሮሞ ነጻነት ግንባር የኦሮሞ ነጻነት ትግል በተጀመረበት ዘመን በአብዛኛው ተሳታፊ የነበረው የወለጋም ኤሊት ሌላውም የኦሮሞ ኤሊት የነበረበት ነገር ግን ይሄ አካባቢ ምናልባት ችግር ነው ተብሎ ይታይ የነበረባቸው እንደዚያ የሚያዩ የቀድሞ ስርዓት ናፋቂዎች ስለዚህ ይህን አካባቢ ነጥለው ከሌላው የኦሮሞ ማህበረሰብ ነጥለው ለመምታት እና ከዚያ በኋላ ደግሞ ወደ ሌላው ኦሮሚያ ክፍል ለማለፍ ያቀዱት ዋነኛው ዝግጅት ይህን አጋጣሚ ደግሞ ያገኙት እንደ ሽመልስ አብዲሳ የመሳሰሉ ሰዎች የኦሮሚያ ፕሬዚደንት ሆነው ሲመጡ ከዛሬ 4 ዓመት በፊት ደግሞ አብይ አህመድ የሚባል ሰው የመደበር የሚባል ግብርሽ አውጥቶ ወደዚህ ብቅ ካለበት ጊዜ ጀምሮ ነው ለካ ይቻላል ወይ ሽመልስ አብይም ወደ ስልጣን ሲመጣ መጀመሪያ የጀመረው ኦሮሞን በማዋረድ ኦሮሞን በ1000 ዓመት ወደ መልሰዋለሁ በማለት ኦሮሞ ናሽናሊዝም ኦሮሞን አሳነሰው የሚል የስድብ ጋጋታ ይዞ ሲመጣ ምናልባት በኢህአደግ ዘመን ሳይወዱ በግድ የተቀበሉትን የኦሮሞ ህዝብ የመብት ጥያቄ ለካ ኦሮሞን እንደገና ወደኋላ መመለስ ይቻላል የሚል እሳቤ ይዘው መጥተው ነው አሁን አዝማቾች ሆነው ነው ወደዚህ የወጡት ዋና ተዋናዮች። እስኪ የምንመለስበታለን። ዶክተር ረጋሳ ኦልጅራ በውጭ ሀገር የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ ናቸው። እስኪ እንግዲህ አሁን ቅድም ስትናገር ወደ ኦሮሚያ በመዝመት ላይ የሚገኘው የአማራ አሸባሪው ፋኖና ልዩ ኃይል ተጠቃሎበታል። እንግዲህ
የአማራ ክልል ያለው ኃይል ይሄ ነው። በትግራይም ላይ ያዘመተውን ኃይል ይዞ ነው አሁን ወደ ኦሮሚያ ለመዝመት ጦርነቱን ያወጀው። በትግራይም ላይ ተመሳሳይ ጦርነት ነበር ያኔ በወቅቱ ፕሬዝደንት የነበረው ያወጀውና እስኪ አሁን ስትናገር ይሄ ወደዚያ የዘመተው ኃይል ልክ እንደ ወልቃይትና ራያ አይነት ነገር ነው ለማድረግ ነው ኦሮሚያ አካባቢ የሚለውን ነገር አንስተሃል። እስኪ ብታብራራለን ይሄንን ስጋት። በትክክል አዎ፣ ኦሮሚያ ላይ ቅድም እንዳልኩ ብዙ ጊዜ መልሰን መላልሰን ስንናገር እንደነበረው ዓለም የሚያውቀው ኦሮሚያ ላይ ላለፉት 4 ዓመታት ጦርነት፣ ተከታታይ ጦርነት ነበር። ያልተቋረጠ ጦርነት ነበር ኦሮሚያ ላይ። በተለይም ደግሞ በምዕራቡ የኦሮሚያ ክፍል ከአምቦ ጀምሮ ከምዕራብ ፍንፍኔ ጀምሮ እስከ ወዲያኛው እስከ ሱዳን ድንበር ድረስ ወለጋና ምዕራብ ሸዋን አምቦን አጠቃሎ ጦርነት የነበረበት አካባቢ እስካሁንም እየተካሄደ ያለ ጦርነት ነው ያለው። በዚህ አካባቢ የሚንቀሳቀስ የኦሮሞ ነጻነት ሰራዊት አለ። የኦሮሞ ነጻነት ሰራዊት ለምንድን ነው ተገዶ ወደ ጦርነት እንዲገባ የተደረገው ለሚለው መደጋገም አያስፈልግም። እንደ ሙዚቃ ላለፉት 4 ዓመት ስንገልጽ የነበረው ጉዳይ ነው። ማለት አሁን ተናገሩት ላይ ገባኝ እየመጣሁበት ነው። ስለዚህ አሁን የመጨረሻውን ጦርነት የመጨረሻውን ዘመቻ የጀመሩት ከኦሮሚያ ጋር ተናግሮታል። አንድ ጊዜ ዳዊት ወልደጊዮርጊስ የሚባል አንድ ዋሽንግተን ዲሲ የሚኖር አንድ ነፍጠኛ ባለፈው ጊዜ ተናግሯል። ወለጋንና ሸዋን ልቀቁና ውጡ፣ ይሄ የአማራ ግዛት ነው ብሎ በደንብ ተናግሯል። ያ እሳቤ ነው የአማራ ክልል መንግስት የሚመራበት። ያንን እሳቤ ደግሞ የሚደግፈው የአብይ አህመድ መንግስት ራሱ ፋኖ፣ ልዩ ኃይል የተባሉ ፓራሚሊተሪ ኃይሎችን በመከላከያ ሰራዊት እያስደገፈ እየረዳቸው ወደ ወለጋና ወደ ሌላው የኦሮሚያ ክፍል የሚያዘምተው አብይ አህመድ ነው። ስለዚህ ይሄን አካባቢ መያዝ አናሎጂ ነው ያልኩት። ለምሳሌ ትግራይ ላይ ጦርነት ባወጁበት ጊዜ ወልቃይት ጠገዴ የቀድሞው የትግራይ ክልል አካባቢ የነበረውን ወደ አማራ ክልል መልሰው አሁን ወልቃይት ጠገዴ ካሁን በኋላ ወደ ትግራይ መለስ የሚል አይነት ሐሳብና የዚህ አይነት ኮንስቲሌሽን ያለው ልክ ሰውየው እንዳለው ወለጋና ሸዋን ልቀቁና ውጡ ከዚያ በኋላ ኦሮሚያ ሁኑ የሚለውን ሐሳብ ይዞ የተነሳው የአማራ ክልል መንግስት ደግሞ ወለጋ ላይ ዘመተው ወለጋን ልክ ወልቃይትና ጠገዴን ከትግራይ እንደወሰዱ ወለጋን ደግሞ ከኦሮሞ ወስደው ቢቻላቸው ምዕራብ ሸዋንም ጠቅልለው ከዚያ በኋላ ኔጎሺዬት እናደርጋለን ወይም ደግሞ ሂዱ ወይም ደግሞ አንፈልጋችሁም ወይም ደግሞ ወደ ሌላውም የኦሮሚያ ክፍል የሚያልፉበትን ሁኔታ እያመቻቹ ነው። ለዚህ ነው የወልቃይት ጠገዴ ጉዳይና አሁን ወለጋን የመያዝ አባዜው የሚመሳሰልበት ሁኔታ ያለበት ነው ማለት ነው። ያ ማለት ይሄ በተግባር ያከናውኑታል ማለት አይደለም። ዋናው የአይዲዮሎጂው የኢሳቢያቸው የጦርነቱ ዋነኛው የዘመቻው ዋነኛው አይዲዮሎጂ የሚመሰረተው በዚህ ላይ ነው ማለት ነው። ስለዚህ ኦሮሚያን ከፋፍሎ ለመግዛት በፊት ኦሮሚያን አንድ ላይ ነበር የሚዋጉት። አሁን ወደ ምስራቁ አካባቢ ትንሽ ለብ አድርገዋል። መሀል ላይ እንደምናውቀው በሰሜንም በኩል በወሎ በኩልም ከፍተኛ ጦርነት እልቂት ነው ያለው። በደራ በኩል መጥተው ሞካከሩ። የኦሮሞ ነጻነት ሰራዊት አቁሟቸዋል እዛ አካባቢ። በዚህ በደብረ ብርሃን በሰንዳፋ ደግሞ ወደ የአባገዳዎቹ የሞቱበት አካባቢ ለምሳሌ እና ብዙ ከሁሉም አቅጣጫ ሞክረዋል። ስለዚህ ይሄንን ከማድረግ ወይ ደግሞ ኦሮሚያን በሙሉ አንድ ላይ ባንድ አት ሴም ታይም ከመዋጋት እነኚህን ቦርደር ላይ ያሉትን አካባቢዎች አነክስ የማድረግ ከዚያ በኋላ ኦሮሚያን የማሽመድና የማንበርከክ የዚያ አይነት ስልትና አይዲዮሎጂ ይዘው የተነሱ በዋነኝነት ይሄ ደግሞ ቀጥሎ 1991 ኢትዮጵያን ከ1991 በፊት ወደ ነበረች ኢትዮጵያ ለመመለስ 1991 የነበረውን ለጋሲ ሙሉ በሙሉ እሬስ ለማድረግ ምክንያቱም 1991-92 የቻርተሩ ዋነኛው ጅማሮ ቢያንስ በአወቃቀርና በሐሳብ ደረጃ ኢትዮጵያ በብሔር ብሔረሰቦች የተከለለች ፌደራላዊ አስተዳደር እና ስትራክቸር እንዲኖራት የተደረገው በዋናነት አንዱ በኦሮሞ ነጻነት ግንባር ተሳታፊነት በህወሓትና በሌሎችም ነው። ዋናዎቹ ተዋናዮቹ የትራንዚሽናል ቻርተር እና አሁን መሬት ላይ ያለው የኢትዮጵያ ፌደራል ስትራክቸር ዋና ተዋናዮቹ ኦነግና ቲፒኤልኤፍ እንደሆኑ ይታወቃል። ይሄ ኮአሊሲንግ የሆነ ስትራቴጂክ ጎል የነበራቸው ድርጅቶች ለወደፊትም ሊኖራቸው የሚችል ስትራቴጂክ ጎል
ነፃነትን በተመለከተ የራስን እድል በራስ የመወሰን መብትን በተመለከተ ያንን አይዲዮሎጂ በተመለከተ ኮአሊሽን ስትራቴጂ ጎል ሊኖራቸው የሚችሉ ኃይሎች ናቸው። ስለዚህ አሁን የአማራው ከባህር ዳር የተነሳው አዝማች እና ሌሎች የነሱ ተላላኪዎችም የ1991-92 ሌጋሲ ኮምፕሊትሊ ኢሬዝ ለማድረግ የኢህአዴግን ዘመን ሌጋሲ ኢሬዝ ለማድረግ ለማጥፋት 1991-92 የተጀመረውን ፌደራላዊ ስትራክቸር ፌደራላዊ እሳቤ የህዝቦች መብትና እኩልነት እሳቤ ይሄ በሙሉ ኮምፕሊትሊ ኢሬዝድ እንደሆን ይህንን ዘመቻ ማካሄድ አለባቸው ማለት ነው። ስለዚህ ኢትዮጵያን ከ1991 እና ከዛ በፊት ወደ ነበረች ኢትዮጵያን ለመመለስ ኦሮሚያን ማሽመድመድ አለባቸው። ይህንን ለማድረግ አንድ ባንድ አነክስ የማድረግ በተለይም ደግሞ ወለጋ ላይ 4 ዓመት ሙሉ ሲካሄድ የነበረው ጦርነት አሁን የመጨረሻው ፌዝ ላይ ደርሶ የመጨረሻው ደረጃ ላይ ደርሶ ደቦ እየተለመነ እነ ሽመልስ አብዲሳ የራሳችን ህዝብ ነው የሚሉትን ህዝብ ለመዋጋት ያውን በተላላክነት የገቡበት ጉዳይ ነው ማለት ነው። ይሄ በግልጽ የታወቀ ነው። በጎጃም በኩል እኔ በትውልድ እዛ አካባቢ ነኝ እና በአባይ ወንዝ ተፋሰስ የሚዋሰን አካባቢ ነው። በተለይ ምስራቅ ወለጋና ጎጃም የአማራ ክልል በዚህ አካባቢ ይዋሰናል። አሁን ላለፉት 2-3 ሳምንታት እስከ ዛሬ ጠዋት ድረስ በየጊዜው ወታደር ከባህር ዳር ነው የሚጓጓዘው በአሙሩ በኩል የአባይ ወንዝን ተሻግሮ ነቀምት ቡሬ ትልቅ መንገድ ነው ያለው፣ አውራ ጎዳና ነው ያለው። ያ አውራ ጎዳና እንዳለቀ ነበር ወያኔዎችም ወደ ወለጋ የገቡት ያኔ ወደ ምዕራብ ኦሮሚያ የገቡት 1991 ላይ። ዛሬ ያ ታሪክ ተደግሞ በየጊዜው ወታደር የሚጓጓዘው በዚህ በነቀምት ቡሬ አባይን ተሻግሮ ወደ ወለጋ ከዚያም ወደ ሌላው የኦሮሚያ ክፍል የሚገባበት ነው ያለው ሁኔታ። ስለዚህ ከአዲስ አበባ ወይም ደግሞ ከመሀል ሀገር ወይም ደግሞ ከማዕከላዊ መንግስት ሳይሆን ጦር እየመጣ ያለው ከባህር ዳር ነው ማለት ነው። ይህ የሚያሳየ ምንድን ነው? በኦሮሚያ ላይ እየተደረገ ያለው ጦርነት በተለይም ደግሞ ወለጋን አነክስ የማድረግና ወለጋን ከምድረ ገጽ የማጥፋት ዋና ተልዕኮ ኮማንድ ሰንተሩ ባህር ዳር ነው ማለት ነው። የአማራ ክልል መንግስት ባህር ዳር ነው ማለት ነው። ይህም ብዙ ጊዜ አድርገውታል። በቦርደር ላይ የነበረውን ኮሚኒቲ ለምሳሌ ጊዳ ኪረሙ፣ አሙሩ፣ ሆሮ ጉድሩ ወለጋ በብዛት ያንን አካባቢ ራቬጅ አድርገዋል። ይህንን እናንተም ሪፖርት ስታደርጉ የነበረበት ሁኔታ ነው የነበረው ላለፉት 6 ወራት እና ከዚያም በላይ አሁን እንግዲህ ላርጅ ስኬል በመንግስት የሚደገፍ በከባድ መሳሪያ የሚደገፍ በሀገር መከላከያ ሰራዊት እና በጀት የሚደገፍ በፋኖ ታጣቂዎች በአማራ ሽፍቶች ፊታውራሪነት ደግሞ ህዝቡን እንትን የሚያሸብር ኃይል በየጊዜው እየገባ መንደር እያቃጠለ እየገደለ ነው። ለዚህ ነው ይሄ ስጋት ካለ ዶክተር ረጋሳ ወልጅራ የኦሮሞ ነጻነት ግንባር በውጭ ሀገር የህዝብ ግንኙነት ኃላፊ፣ አሁን ይሄ ስጋት ካለ በተለይ በድንበር አካባቢ ሌሎችም ባለሙያዎችም ይሁኑ ተንታኞች እንዲሁም ምሁራን የምስማሙበት እና ሀሳባቸውን በዚህ ሚዲያ ላይ መጥቶ ሰሞኑን ሲሰጡ በተለይ በድንበር አካባቢ ያሉ የኦሮሞ ህዝብ ጥንቃቄ ማድረግ እንዳለበት ያነሳሉ። እንግዲህ ከዚህ በፊት በደብረ ብርሃን በኩል 40 ኪሎ ሜትር ተገብቶ ይሄ ልዩ ኃይል ወይ ደግሞ ፋኖ የተባለው አሸባሪ ቡድን ካምፕ አቋቁሟል። ምስራቅ ሸዋ አካባቢ ቆርኬ ተብሎ በሚጠራው በጅቡቲን ከፍንፍኔ በሚያገናኘው መንገድ ላይ እዛ አካባቢ መጥተው ከመሸጉ በኋላ እንደውም የስርዓቱን የኦፒዲዮን የጸጥታ ኃይሎች 30 ሰዎችን እንደገደሉ በርካታ የከረዩ ኦሮሞዎችን ሲገሉ ነበር እና በዚህም ደግሞ ደራ አካባቢ አንተ እንዳነሳው ሙከራዎች ሲደረጉ ነበር እና ከምስራቅ ሸዋ አካባቢ ተነስተው እስከ ወለጋ ድረስ ምዕራብ ሸዋን አካተው ከፍተኛ ወደዚህ ተሻግሮ ቦታዎችን የማያዝ ሁኔታ እንዳለ ነው ብዙዎች የሚተነትኑት። ስለዚህ እዛ አካባቢ ያለው ህዝብስ ምን ማድረግ አለበት የሚል አስተያየት ትሰጣለህ? በአንድ ደቂቃ ውስጥ ሌሎች ጥያቄዎች ያነሳሉ። ህዝቦች እዛ አካባቢ ኦሮሚያ ላይ ያለው ህዝብ አንድም ጊዜ ይህንን አሜን ብሎ የተቀበለበት ጊዜ አልነበረም። እየተዋጋ የራሱን እየተከላከለ ከአቅሙ በላይ ሲሆን ደግሞ በተለያየ አጋጣሚ ከውጭም ከውስጥም አንዳንድ እርዳታዎች እየተሰጧቸው
ራሱን እየተከላከለ ያለበት ሁኔታ ነው ያለው። አሁንም የምንለው ይሄ ከዚህ ከ21ኛው ክፍለ ዘመን ባርነት ራሱን እየተከላከለ ተዋግቶ ራሱን ተከላክሎ መሞት ነው እንደሚሻለው እንደዛ ብለን ነው እኛ የምናምነው። ምናልባት ከቦታው ርቀን ሰውን ሄድና ሞት ማለት በጣም ቀላል ሊመስል ይችላል፣ ግን ሌላ አማራጭ የለንም። ህዝባችን እኛም በተቻለ መጠን የኦሮሞ ህዝብ ውጭ ያለው ማህበረሰብ ካሁን በፊትም ሲያደርግ እንደነበረው ያለውን ቁሳዊ እርዳታ በተለያዩ አጋጣሚ በተለያየ መንገድ ሊያደርግ ይገባል፣ ሊያደርስ ይገባል። ውጭ ያለው አቅም ያለው ወጣቱ አቅሙ የፈቀደለት ማንኛውም ሰው ደግሞ ይህንን ወራሪ ኃይል እስከ መጨረሻው መመከት አለበት፣ እስከ መጨረሻው መፋለም አለበት፣ እስከ መጨረሻው ሬዚስት ማድረግ አለበት እና ከ21ኛው መቶ ክፍለ ዘመን ባርነት መሞትን መምረጥ አለበት ብዬ ነው የማስበው። የምናስተላልፈውም ጥሪ ይሄው ነው። እኛም የምናየው ህዝቡ አሜን ብሎ የተቀበለበት ሁኔታ አልነበረም። አሁን እንዳልከው በተለይ በወሎ በሰሜን ምስራቅ በኩል ወሎን ሲያደሙ የነበሩ እነኚህ የፋኖ ሽፍታዎች እነሱም ራሳቸው እንትን እየከፈሉ መስዋዕትነት እየከፈሉ ፕራይስ እየከፈሉ ያለበት ሁኔታ ነው ያለው። በዚህ በደብረ ብርሃን በጂሌ በተለያዩ ኦሮሚያን በሚያዋስኑ በኦሮሚያና የአማራ ክልል ከምዕራብ እስከ ሰሜን ምስራቅ ያላቸው ድንበር የሚጋሩ የኦሮሚያ አካባቢዎች እየደሙ ስለሆነ ይሄንን ሬዚስተንስ ይሄንን ፍልሚያ መቀጠል አለባቸው። ይሄ እዛ ለሚኖረው የኦሮሞ ማህበረሰብ ብቻ አይደለም፣ ሁሉም የኦሮሞ ህዝብ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ይሄንን የኦሮሞ ህዝቡን መደገፍ አለበት። ዛሬ ወለጋ ላይ ያለው ጦርነት ነገ ሐረርጌ፣ ባሌ፣ አርሲ፣ ቦረና ማሄድበት ጉዳይ የለም። ጉጂ ላይ ጦርነት እየተካሄደ ነው። ስለዚህ መሀል ላይ ጦርነት መሀል ኦሮሚያ መሀል ሀገር ጦርነት አውድማ ሆኗል 100%። ስለዚህ እኔ ጥሪዬ በተለይ ውጭ ሀገር ለሚኖረው የኦሮሞ ማህበረሰብ ሌሎችም የኦሮሞ ህዝብ ድጋፍ ሊሰጡ የሚችሉ ማህበረሰቦች የኦሮሞን ህዝብ በዚህ ሬዚስተንስ ላይ ማገዝ አለባቸው። ይሄ ታሪክም ተጠያቂ ያደርገናል፣ በሞራልም ተጠያቂ ስለሚያደርገን ህዝቡ መፋለም አለበት። እስካሁን ድረስም ፍልሚያው የተቋረጠበት ያቆመበት ጊዜ አልነበረም። ግን ይሄ በመንግስት ኃይል የሚታገዝ በመንግስት በጀት የሚታገዝ እንደ ሽፍታም እንደ መንግስትም አክት የሚያደርግ በጣም አስቸጋሪና አደገኛ በጣም መርዛማ የሆነ ኃይል ስለሆነ ሁለቱንም ነው መዋጋት፣ መንግስትንም መዋጋት አለበት። ምክንያቱም እነ አብይ አህመድ ናቸው ይሄንን ላይሰንስ የሚያወጡት። አሁን አዝማቹ ይሄ ዶክተር ከፍያለው ማን ነው ይልቃል ከፋለ የሚባለው የክልሉ ፕሬዝዳንት ነው። እና እነኚህ ተላላኪዎች በሁሉም መስክ የኦሮሞ ህዝብ እነዚህን ሊታገላቸው ይገባል። እና ይሄ በጣም አስቸጋሪ ሁኔታ ነው። እስኪ አንድ ነገር እናንሳ ዶክተር። አንድ ማነሳው ነገር በተለይ በትግራይ ላይ ጦርነት ሲካሄድ በነበረበት ጊዜ ኦሮሚያ ውስጥ እነኚህ እገሌ እንደዚህ ታረደ፣ የገሌ ወገን እንደዚህ ሆነ፣ ሌላ ይሄ ብሔር ተጨፈጨፈ የሚባል አልነበረም። ጦርነቱ አክቲቭ በነበረበት ጊዜ በትግራይ ውስጥ የትግራይ ጦርነት ሲቀዘቅስ ኦሮሚያ ውስጥ በአማራ ህዝብ ላይ በኦሮሞ ህዝብ ላይ እንደዚህ እየተባለ እየተፈራረቀ ጭፍጨፋዎች ይካሄዳሉ። ከትግራይም ጦርነት በፊት እንደዛ አይነት ነገር ነበር። ይሄንን ሁሉ በኦሮሞ ነጻነት ሰራዊት ላይ ነው የሚያላክኩት። ግን ጦርነቱ በትግራይ ጦርነት በነበረበት ጊዜ የኦሮሞ ነጻነት ሰራዊት እዛው ነበር እና የትግራይ ጦርነት ከተገባደደ በኋላ ወይ ደግሞ ጦርነት ከመካሄዱ በፊት እነዚህ አይነት ጭፍጨፋዎች ኦሮሚያ ውስጥ ይደረጉ ነበር እና ይሄ ምን ያሳያል ነው። ከዛ ይሄ የነ ሽመልስ እና የአማራ ክልል ፕሬዝዳንት ዘመቻ ወይም ደግሞ አዋጅ ከዛ ቀጥሎ ግንቢ ላይ፣ ቡሬ ላይ፣ ቶሌ ላይ የሆነ ነገር ተፈጸመ። እንግዲህ ግድያዎች ተፈጸሙ። እስካሁን ድረስ በነፃና ገለልተኛ አካል የወጣ መረጃ የለም። ግን ያው እንደተለመደው በወለጋ ኦሮሞዎች ላይና በኦሮሞ ነፃነት ሰራዊት ላይ ነው ያላከኩት። ከዚህ ስብሰባና ያ የወለጋውን ቶሌ የሚያገናኘው ነገር ይኖር ይሁን በአንተ አስተያየት?
አመሰግናለሁ። ጥሩ ጥያቄ ነው ደጀን። ያ ነው የሚያሳዝነው። አየህ አሁን እንዳልከው የወለጋ ህዝብን ጭራቅ ለማስመሰል ይሄን ሁሉ ርቀት መሄድ አልነበረባቸውም። ሁሌ እነኚህ ሰዎች ሰበብ ይፈልጋሉ። በመጀመሪያ ደረጃ ማንኛውም ሰው ማንኛውም ታጣቂ ያልሆነ በጦርነት አውድማ ላይ በመንግስት በኩልም በሌላም በኩል ታጥቆ በፖለቲካ ልዩነት ላይ የሚፋለም ቤሊጀረንት የሆነ ቡድን ሁሌም ይኖራል። መንግስትና ተፋላሚዎች ካልተስማሙ በጦርነት ነው የሚደራረጉት። የሚያሳዝነው ማንኛውም ሰው ማንኛውም ንጹህ ዜጋ የፈለገ ብሔር ይሁን የፈለገ ማህበረሰብ አባል ይሁን መሞት የለበትም። ይሄ ይወገዛል። ይሄንን የወለጋ ህዝብም የኦሮሞ ህዝብም አላደረገውም፣ አድርጎትም አያውቅም፣ አያደርገውም፣ ለወደፊትም አላደረገውምም፣ አያደርገውም ለወደፊትም። አሁን የቶሌ ጉዳይ ቅድም እንዳነሳው የትግራይ ጦርነት ከመጀመሩ በፊት ጉልሶ ላይ ነበር የመንግስት ታጣቂዎች እልቂት ፈጽመው የኦሮሞ ነጻነት ሰራዊትን ለመክሰስ በጣም ርካሽ የሆነ የፖለቲካ ጥቅም ወይም ደግሞ ፕሮፓጋንዳ ለመስራት የንጹሃን ዜጎችን ህይወት ይቀጥፋሉ። ያኔ ጉልሶ ላይ የተደረገው ያ ነበር። መጀመሪያ የተከሰሰው የኦሮሞ ነጻነት ሰራዊት ነው። መጨረሻ ላይ ግን አድራጊው የመንግስት ታጣቂዎች መንግስት ራሱ ከአዲስ አበባ ቤተመንግስት ታዘው እንደሆነ ራሳቸው በትክክል መስክረዋል። ግን መንግስትን ማንም አልከሰሰው፣ ምክንያቱም አይከሰሱም። አሁን ቶሌ ላይ ተደረገ የተባለው በሚያሳዝን መልኩ ያደረገው የመንግስት ታጣቂዎች መሆናቸውን የዚህ የቶሌ የመንደሩ ነዋሪዎች ራሳቸው አማርኛ ተናጋሪዎች ይሄ ህዝብ አብረን ኖረናል፣ ወለጋ ላይ ለዘመናት ኖረናል፣ ለትውልድ ኖረናል። ይሄ ህዝብ ባይፈቅድ ኖሮ እስከዛሬ ድረስ ልጅ ወልደን አሳድገን ሀብት አፍርተን መኖር አንችልም ነበር። የመንግስት ታጣቂዎች ናቸው፣ የመንግስት ካድሬዎች ናቸው እንደዚህ ያደረጉን። የኦሮሞ ህዝብ የአካባቢው ማህበረሰብ ሌላውም ታጣቂ ኃይል ምንም አላደረግን የሚል ምስክርነት ሲሰጡ ነበር። ይሄ ነበር ሁኔታ የሆነው እና በትክክል የኦሮሞ ነጻነት ሰራዊትን ለመክሰስ ወይም ደግሞ አኪዝ ለማድረግ ስሙን ለማጠልሸት አልፎም ደግሞ በጣም በሚያሳዝን መልኩ ወለጋ ላይ የሚኖረው የኦሮሞ ህዝብ ጭራቅ ነው ሊያስብሏቸው በታሪክም ተሰምቶ የማይታወቅ ማንም የማይቀበለው ይህንን ትርክት ለፖለቲካ ፍጆታ ለማዋል ንጹሃንን የገደለው የአብይ አህመድ ሰራዊትና ፋኖ የተቀላቀለበት ታጣቂዎች ናቸው። ይህንን በትክክል ነዋሪዎቹ መስክረዋል፣ መንግስትም ያውቀዋል። ለዚህ ነው የኦሮሞ ነጻነት ግንባር ይሄ ነገር በገለልተኛ አካል ይጣራ በምንልበት ጊዜ ይሄንን ነገር ከመሬትም አያነሱትም። ሌላው አሁን ያለው እየተካሄደ ያለው ዋነኛው የፖለቲካ ጨዋታ ያለው የኦሮሞ ጉዳይ በአጠቃላይ የኦሮሞ ነጻነት ሰራዊት ብቻም አይደለም፣ የኦሮሞ ነጻነት ግንባርም አይደለም። የኦሮሞ ህዝብ ትግል እንዲኮላሽ እና አይዞሌትድ እንዲሆን ማርጂናላይዝድ እንዲሆን የተያያዙት የፖለቲካ ጨዋታ አለ፣ በውስጥም በውጭም ማለት ነው። የውጭ ዲፕሎማቶችም የአፍሪካ ዲፕሎማቶች በተለይ የአፍሪካ ዲፕሎማቶችም መንግስትንና ቲፒኤልኤፍን እናስታርቅ፣ የኦሮሞ ነጻነት ግንባርና የኦሮሞ ትግል ጉዳይ ደግሞ በኋላ እንመለስበት፣ ያንን ፖይንት አነሳለሁኝ። ያንን ሳቢ ይዘው ነው የተነሱት። ለዚህ ነው የቶሌ ጉዳይ ቶሌን ይህንን መንደር አውቀዋለሁ። እኔ ብዙ ጊዜ ሆኖኛል ከዛ አካባቢ የሄድኩት፣ ግን እኔ ሳውቀው ቶሌ አንድ 10-15 ጎጆ አትበልጥም መንገድ ላይ ነው ያለችው፣ ወደ ዴሳ መውረጃ ከግንቢ ወደ ነቀምት ስትሄድ ማለት ነው። እንግዲህ ሰው በየጊዜው የፖፑሌሽን ይጨምራል፣ ሰው ይሰፍራል። ይሄ ህዝብ ከ30-40 ዓመት በላይ እዛ አካባቢ ይኖረዋል። ለምንድን ነው ትናንትና የኦሮሞ ነጻነት ሰራዊት እዛ አካባቢ ይንቀሳቀሳል ተብሎ ለዚህ ርካሽ የፖለቲካ ፍጆታ ብቻ ለማዋል ይህንን ህዝብ የሚጨርሱት? ይህ ህዝብ እኮ በፊትም ኖሯል። ሌላው ዋነኛው መጥፎ ትርክት ኦሮሞ እና አማራ እንደ ህዝብ ተጣልቷል የሚለውን ትርክት በማስ ሚዲያ በተለይም በመንግስት ሚዲያ የሚያስተጋቡ የሀገር መሪዎች ዋነኞቹ የዚህ ሀገር ጠላቶች ናቸው። በእኔ እድሜም በታሪክም ኦሮሞና አማራ እንደ ሰው አንዱ ኦሮሞ ሌላው አማራ ስለሆነ ህዝብ የተበዳደለበት አጋጣሚ አልነበር። ዋናው ተዋናዩ መንግስት ነው።
መንግስት የሚቀናቀኑ ኃይሎች ደግሞ መንግስት ስለማይሰማ በጦርነት ይገጥሙታል። ጦርነቶች ነበሩ ኢትዮጵያ ውስጥ። የኦሮሞ ነጻነት ግንባርና የኦሮሞ ነጻነት ሰራዊት ዛሬ አይደለም የተጀመረው፣ የዛሬ 50 ዓመት ነው የተጀመረው። ስለዚህ ኦሮሞና አማራ፣ ኦሮሞና ትግሬ ወይም ደግሞ ህዝብና ህዝብ በታሪክም ውስጥ እንደ ህዝብ የተገዳደለ የተበዳደለበት ዘመን አልነበረም፣ የለም። ይሄንን ትርክት ግን የሚያስተጋቡ የመንግስት ሚዲያዎችና የመንግስት ባለስልጣናት አሁንም መንግስት ሆነው ለመቆየት ሲያስቡ ነው እኔን በጣም የሚገርመኝ። እና የኢትዮጵያ ህዝብም ለኦሮሞ ህዝብ ብቻ አይደለም፣ የኢትዮጵያ ህዝብም ማገናዘብ ያለበት፣ ማንኛውም ብሔር ብሔረሰብ ማገናዘብ ያለበት የተበዳደልንበት እንደ ህዝብ የተለያየ ብሔር ስለሆነ ብቻ እንደ ግለሰብ የተበዳደልንበት ጊዜ አልነበረም። በመንግስት ደረጃ የመንግስት ታጣቂዎችና የመንግስት ባለስልጣናት የራሳቸውን የስልጣን እድሜ ለማራዘም በዚህ ህዝብ ስም ነግደዋል። አሁንም እያደረጉት ያለው ያንኑ ነው። ቶሌ ላይ የደረሰው ጭፍጨፋም ያንኑ የሚያንጸባርቅ ነገር ግን የኦሮሞ ነጻነት ሰራዊት ብቻን አይደለም፣ ወለጋ ላይ የሚኖረውን ኦሮሞ ጭራቅ ነው ለማስባል የተደረገ እጅግ የሚያሳዝን ለመስማት የሚዘገንን ብቻ ማንም የማይቀበለው ትርክትን ወደዚህ ይዘው በመምጣታቸው እነ ሽመልስ አብዲሳ መቼም ስልጣን ለዘመን ሁሌ ዘላለማዊ አይደለም፣ ሰውም ዘላለማዊ አይደለም፣ ህዝብ ግን ዘላለማዊ ነው፣ እውነት ዘላለማዊ ነው። ነገ ምን እንደሚሉ ልናያቸው ነው ማለት ነው እድሜ ከሰጠን። ስለዚህ በጣም በጣም ልብ የሚነካ ትርክት፣ በጣም ልብ የሚነካ የፖለቲካ ለርካሽ የፖለቲካ ፍጆታ እዛ አካባቢ እየተደረገ ያለው ጉዳይ አሳዛኝ ነው። እንዲያውም አዲስ ትውልድ እየፈለፈሉ ነው እዚህ ሶሻል ሚዲያ ላይ የሚናገሩ ወለጋ ላይ የሚኖረው ሰው ነው ወይስ ጭራቅ ነው ብለው እስኪያስተጋቡ ድረስ የተነሳበት ጊዜ ነው ያለው። ከዚህ አካባቢ ወርቅ ነበር የሚመጣው፣ ቡና ነበር የሚመጣው፣ ጤፍ ነበር የሚመጣው፣ ማር ነበር የሚመጣው፣ ወተት ቅቤ ነበር የሚመጣው፣ ምሁራን ነበር የሚመጡት ከዚህ አካባቢ። እንደዚህ ይሄንን ማህበረሰብ ጭራቅ ለማስመሰል በእድሜያችን በእኛ እድሜ በዚህ ሀገር ታሪክ ውስጥ ይሄንን አካባቢ በጭራቅ ለማስመሰል መጣር ለመጀመሪያ ጊዜ ያየነው በእነ ሽመልስ እና በእነ አብይ ዘመን ነው። የአማራ ክልል መንግስታት እነሱ ስራቸው ነው። ይሄ ቅድም ያልኩ ሰው ማን ነው? ይሄ ዳዊት ወልደጊዮርጊስ የሚባል ነውረኛ፣ እነሱ ሞት ካልገላገላቸው በስተቀር የሚማሩ ሰዎች ስላልሆኑ እነሱ የሚሉንን ነገር እኛ ከምንም አንቆጥርም፣ ምንም አያመንም። ያኔ ቴሌቪዥን ላይ ወጥቶ ወለጋንና ሸዋን ይልቀቁና ኦሮሚያ ይመስርቱ ያለበት ጊዜ የወለጋና ሸዋ የአማራ ነው፣ ስለዚህ አኔክስ እናደርጋለን የሚለውን እሳቤ ለአማራ ክልል መንግስት ሰጥቶት አሁን ከሽመልስ ጋር ያበረው አዝማቹ ዶክተር ይልቃል ከፋለ የዳዊት ወልደጊዮርጊስን እሳቤ አሁን መሬት ላይ አውርደው ዘመቻ የከፈቱበት አጋጣሚ ነው ያለው። ያ ነው የሆነው ቶሌ ላይ እንጂ ቶሌ እንዲሁ አዲስ የተፈጠረ መንደር አይደለም ማለት ነው። ድሮም የነበረ እኔም ልጆኝ የማውቀው ለዘመናት ደግሞ ይሄ ህዝብም አብረው ይኖርና ነዋሪውም አማርኛ ተናጋሪ ነዋሪውም ምስክርነት የሰጡበትን አጋጣሚ ሁላችንም አይተናል። ሚዲያ ላይ ነው ያለው። ይሄ ነው ያለው። ጥሩ። እስኪ እኔም ከአንዳንድ ምንጮች እንደሰማሁት ለበርካታ ዓመታት የኦሮሞ የጉሙዝ እና ከአማራ ክልል በተለይ ከወሎ እዛ የመጡ ሰዎች በጋራ ተፈቃቅረው አብረው እንደስኖሩ እንደነበር ነው። እንግዲህ አሁን በዚች በተለይ 4 ዓመት ወዲህ በሚሰሩ የብልጽግና ድራማዎች ብዙውን ጊዜ እንደዛ አካባቢ ችግር ይነሳል። እስኪ እዚህ ላይ ልክ ይሄ የእነ ሽመልስ አሁን ቪዲዮን ልታሳየን ትችላለህ እንደገና ቴክኒሻናችን። እነ ሽመልስ አብዲሳ የተሳተፉበት የአማራ ክልል ፕሬዝደንት እና ሽመልስ አብዲሳ ጦርነት በኦሮሞ ህዝብ ላይ ባወጁበት ከዛ ስብሰባ በፊት ይሄ እንግዲህ የቶሌው ችግር እንዲፈጠር ነው ያደረጉት። ከዛ በኋላ ነው መግለጫውን ቶሎ ተጣድፈው የሰጡትና የሆነ ድራማ ልሰራ እንደተዘጋጀ ከዛ በፊትም ሰዎች አስተያየታቸውን ሲሰጡ ነበር እና ወዲያውኑ ይህንን ድራማ ሰርተው ወደ መግለጫ ነው የሄዱት። አንተ እንዳነሳውም ጉልሶ ላይ እንደዚህ አይነት ነገር ፈጸሙና ወዲያው ወደ መግለጫ ነበር የሄዱትና
ከአካባቢው የተገኘው መረጃና የኦሮሞ ነጻነት ሰራዊትም እንዳለው የስርነ ጋቸና የሚባል የብልጽግና ስርዓት መከታ ተብሎ የተመሰረተ ሚሊሻ አለ። ህዝቡን ያስታጠቁበት ሁኔታ አለ። እነሱ እንደፈጸሙ ናቸው ተብሎ ነው እንግዲህ የተነገረው። ግን ማንም ይፈጽም ማን የኢትዮጵያ ሰብአዊ መብት ኮሚሽን በአንድ ቀን ነበር መግለጫ የሰጠው ምንም ሳያጣራ። አንድ ጋዜጠኛ ኤልያስ መሰረተ የሚባል የዚህ ስርዓት አቀንቃኝ አለ፣ የቀድሞ ስርዓት አቀንቃኝ፣ እሱ በሚዲያ ላይ ያሰራጨ ይሄ የተቀናጀ ነገር ነውና የሆነ ሆኖ ግን በኦሮሚያም ይሁን በኢትዮጵያ የሚፈጸሙ ድርጊቶችን ነፃ ሶስተኛ ገለልተኛ አካል እንዲመረምር ብለው የኦሮሞ ድርጅቶች በተለይ የኦሮሞ ነፃነት ግንባር፣ የኦሮሞ ፌዴራሊስት ኮንግረስ፣ የኦሮሞ ነፃነት ሰራዊት በተደጋጋሚ ይጠይቃሉ፣ የቶሌውን ጨምሮ ማለት ነው። የአብይ አህመድ አስተዳደር ወይ ደግሞ ብልጽግና በጽንፈኛ አክራሪ ኃይሎች የሚመራው ስርዓት ይሄኛውን ግን አይፈቅድም፣ ፈቃደኛ አልሆነም። ለምንድን ነው? በአጭሩ እስኪ እንየው። ይሄ የአይጥ ምስክር ድምፅ እንደሚባለው ነው። መቼም ከአብይ አህመድ ጋር ያሉት እንደነ ዘማ እንደነ ሌሎች አብይን የመሳሰሉ አጋሮቹ ናቸው። እነኚህ ተቃዋሚ ሳይሆኑ የአብይ አህመድ ብልጽግና አጋሮች ናቸው። አጋርነታቸው ደግሞ አንድ የሚያደርጋቸው በኦሮሞ ህዝብ ላይ ያላቸው ጥላቻ ነው። ኦሮሞ ጥል የሆኑ ሰዎች ምንም በሌላ ፖለቲካ ቢለያዩ ኦሮሞ በመጥላት አንድ ይሆናሉ። ያ ነው ዋናው አንድ የሚያደርጋቸው። እነኚህ ሰዎች ከታሪክ የሚማሩ ሰዎች አይደሉም። እንኳንስ ሌላውን ታሪክ ይቅርና ትናንትና የበሉትን ማያስታውሱ፣ ትናንትና የተናገሩትን ማያስታውሱ ተራ ካድሬዎች ናቸው። ብዙውን ጊዜ እኛ አሁን በየቀኑ በሚደረገው ክስተት ላይ ነው የምናተኩረው። ግን እንደ ምሁራንም እንደ ፖለቲካ ሰዎችም እንደ ኦሮሞ ህዝብ ነፃነት ታጋዮችም እኛ የምናየው ብዙውን ጊዜ ታሪክን ነው የምናየው። ትናንት ምን ነበር? ኢትዮጵያ ምን ትመስል ነበር? ያለፉት ስርዓቶች እንዴት ተጀመሩ? እንዴት ወደቁ? ማን ነው የጣላቸው? ገዢው መደብ ብቻ ነው ወይስ ሌሎችም ተቃዋሚ መስለው የሚመጡ ኃይሎችም ነበሩ የሚለውን እናያለን። ለምሳሌ ደርግ ወደ ስልጣን በመጣበት ጊዜ ቀይ ሽብር ዋነኛው ተዋናይ ደርግ ብቻ አልነበረም። ኢህአፓዎችም ራሳቸው በኋላ ላይ ቪክቲም የሆኑበትን ሁኔታ የፈጠሩት ኢህአፓዎች ናቸው። ደም ማፍሰስ የጀመሩትም እነሱ ናቸው። ግን ለስልጣንም አልበቁም። ደርግ ለ17 ዓመት እንደምንም ተንገዳግዶ አገር ገዝቷል። ዛሬ አሁን ያለንበት ብልጽግናን እንደዚህ ብላዲ በጣም በደም እንዲጨማለቅና ከጊዜ ወደ ጊዜ እንዲዘግት ከሚያደርጉት ተዋናይ ኃይሎች አንዱ ኢዘማ የሚባለው ያኔ የቀድሞው የኢህአፓ ርዝራዦች የሚመሩት ድርጅት ነው። እነ ብርሃኑ ነጋ በወጣትነታቸው የኢህአፓን ስኳድ ከአዲስ አበባ ውስጥ እያመላለሱ በመኪና ሰው ሲያስገድሉ የነበሩ ወጣትነታቸው ተላላኪዎች ነበሩ። መኪና እየነዱ ስኳዶችን ወደ ገዳዮች የሚያደርሱ ወደ የሚገደሉትን የሚያስገድሉ ያኔ ይሄንን ነገር ሲሰሩ የነበሩ ዛሬ በስተርጅና ደግሞ የዘማ የዚያኛው የኢህአፓ ሌላኛው ነጸብራቅና ኮፒ የሆነውን የዘማ የመሰረቱት እነ ብርሃኑ እነ አንዳርጋቸው አብይና የአብይ ብልጽግና የበለጠ እንዲዘቅጥና የበለጠ በደም እንዲጨማለቅ የሚያደርጉት እነኚህ ሰዎች ናቸው። እድሜ ልካቸውን ደም ማፋሰስ፣ እድሜ ልካቸውን የኢትዮጵያን ህዝብ ማባላት፣ እድሜ ልካቸውን የጥፋት ተልዕኮ ሲሰሩ የኖሩ ሰዎች ናቸው። ስለዚህ ለምንድን ነው እንደዚህ የሚያደርጉት? እነሱም አያውቁትም። በአንድ በኩል ትናንት የነበረውን አያውቁም፣ ዛሬ የሚሰሩትን አያውቁም። አንድ ነገር ግን ያውቃሉ። አንደኛ ከአሁን በኋላ ስልጣናቸውን ከለቀቁ በኋላ በሰላም መኖር እንደማይችሉ ያውቃሉ። ላፈሰሱት ደም፣ ላወደሙት ንብረት፣ ላፈናቀሉት ህዝብ ተጠያቂ እንደሚሆኑ በደንብ ይረዳሉ። ስለዚህ አንድም ቀን ሁለትም ቀን ሶስትም ቀን ይሁን ወርም ይሁን ዓመትም ይሁን በተቻላቸው መጠን ደም እያፈሰሱና ያቺ በእጃቸው ያለችውን ሰራዊትና የሴኪሪቲ አፓራተስ ይዘው ያላቸውን ባጀት ተጠቅመው ለዓመትም ለወርም ቢሆን መኖር ይፈልጋሉ። ሌላኛው በዘረፋ በስርቆት ያካበቱትን ሀብት ይሄንን ደግሞ ዋስትና የሚሰጣቸው አካል ስለሌለ ራሳቸው መንግስት ላይ ቆይተው በተቻላቸው መጠን ያንን ለማቆየት የሚያደርጉት ትንቅንቅ እንጂ ለሀገር የሚያስብ ወይም ደግሞ ይሄ ጦርነት ፍትሃዊ ነው ብለው አይደለም ራሳቸው እንትን እየገፉበት ያሉት። የተለያዩ
ፌስቡክ ወታደሮች አሏቸው፣ የሶሻል ሚዲያ ወታደሮች አሏቸው። አሁን እንዳልከው እነ ኤልያስ መሰረትና የመሳሰሉ ጋዜጠኞች ተከፋይ ጋዜጠኞች አሏቸው። ድሮ ልማታዊ ጋዜጠኞች ይሏቸዋል እነ መለስ ዜናዊ ኢህአዴጎች። ልማታዊ ጋዜጠኛ ማለት ያኔ ለኢህአዴግ ፕሮፓጋንዳ የሚነዛ የኢህአዴግን ድጋፍ የሚያስተጋባ ስለዚህ ሌላውን ተቃዋሚውን ድምፅ የሚያዘጋ ኃይል ማለት ነው። አሁን ደግሞ እነኚህ ተከፋዮች የብልጽግና ተከፋዮች የብልጽግናና የኢዘማን ቅንጅት የዚህን መንግስት እድሜ ለማራዘም የኦሮሞን ህዝብ በተለይ በኦሮሞ ህዝብ ላይ ጦርነት አውጀውም የስም ማጥፋት ዘመቻ አውጀውም መንግስትን ለማቆየት የሚጣጣሩ ተከፋይ ጋዜጠኞች ያሉበትና የሶሻል ሚዲያ ወታደሮች ያሉበት ሁኔታ ነው ያለው። በውጪውም ዓለም እንደምናየው ለምሳሌ ፕራይም ሚዲያ የሚባል ለምሳሌ ማን ነው ከዚህ ከካሊፎርኒያ ሄደ አንድ ሰውዬ የመሰረቱት ወደ ውጪ መጥቶ አሁን ክለብ ፈጥሯል። ይሄ ፕራይም ሚዲያ የሚባል የሆኑ ተከፋዮች አሉ እዚሁ ካናዳ አሜሪካ ተቀምጠው ግን ከኦፒዲዮ ገንዘብ እየወሰዱ የሚኖሩ የሰው ቁራጮች አሉ። ሰው አሜሪካ ላይ ካናዳ ላይ ተቀምጦ መቼም ከአዲስ አበባ እንትን ተሰፍሮለት አይኖርም ሰው ከሆነ ህልና ካለው ማለት ነው። የዚህ አይነት ዘማቾች አሏቸው እና እኔ ይሄ የኢትዮጵያ ሰብአዊ መብት ኮሚሽን የሚለው ሪፖርት ምን እንደሆነ አይገባኝም። ስለዚህ ለገለልተኛ ቡድን ማን ነው ገለልተኛ ለሚለው እንግዲህ ገለልተኛ ቡድን በእኛ እሳቤ ከኢትዮጵያ ውጭ ያለው የዓለም አቀፉ ማህበረሰብ ነው። በተባበሩት መንግስታት ድርጅት ፍሬምወርክ ውስጥ ያሉት በዩናይትድ ኔሽንስ በዩሮፒያን ዩኒየን እና በዩናይትድ ስቴትስ ስቴት ዲፓርትመንት አካባቢ የሚገኙ ሌሎችም የሰብአዊ መብት ተከራካሪዎች የሚገኙበት ሁኔታ ተፈጥሮ ከዚህ የሚውጣጡ ኤክስፐርቶች የሚያጠኑት ጉዳይ ማለታችን ነው ገለልተኛ ማለት ስንል እንጂ የኢትዮጵያ ሰብአዊ መብት ኮሚሽን አይ የመንግስት ታጣቂዎች እንደዚህ አድርገዋል ብሎ መግለጫ ያወጣል። ግን ያ ጥርስ የሌለው አንበሳ ነው፣ አይታመንም። ምክንያቱም መንግስትን የሚቃወም አይነት ሪፖርት ይለቃል። ነገር ግን ይሄ መንግስት ተከፋይ ስለሆነ ያ ሪፖርት ፌስ ሴቪንግ እንዲሁ ለይስሙላ ብቻ ወይም ደግሞ ሌላ ማህበረሰቡን ለማደናገር የመንግስት አካል የሆነው ሰብአዊ መብት ኮሚሽን እንደዚህ ብለዋል ብሎ ሰው እንዲደናገር ካልሆነ በስተቀር የኢትዮጵያ ሰብአዊ መብት ኮሚሽን የዚያው መንግስት ዋና ተላላኪና ተከፋይ ስለሆነ ተሿሚም ስለሆነ የኢትዮጵያ ሰብአዊ መብት ኮሚሽን የሚያወጣው ሪፖርት ዋጋ የለውም፣ ኑል ኤንድ ቮይድ እና በፕሪንሲፕል ደረጃ በመርህ ደረጃ ኒውትራል ቦዲ ወይም ደግሞ ገለልተኛ አካል የምንለው ከኢትዮጵያ መንግስትም ሆነ ከሌሎች ተቃዋሚ ኃይሎች ውጪ የሆነ ኢንተርናሽናል ኮሚኒቲ ያለው አክሰፕተንስ ሌጂትመት የሆነ አካል የሚሳተፍበት ብዙ ኤክስፐርቶች አሉ ይህንን የሚያደርጉ። በተለይም ዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም፣ ዩናይትድ ኔሽንስ ሂውማን ራይትስ ኮሚሽን የተለያዩ ዓለም አቀፍ በተባበሩት መንግስታት ድርጅት ፍሬምወርክ ውስጥ የሚሰሩ የተለያዩ ኤክስፐርቶች አሉ ይህንን የሚያደርጉ። በኢትዮጵያ ብቻም አይደለም በሌላውም የዓለም ክፍል ቦስኒያ ሄርሰጎቪናን ጨምሮ ዩጎዝላቪያ የቀድሞ ዩጎዝላቪያን ጨምሮ እነ ሚሎሴቪችን እና ከዚያ በኋላ ራዶቫን ካራቺች ቦስኒያን ሰርብ ሊደር የነበረውን ወደ ደንሃግ ለማቅረብ የተጠቀሙባቸው ብዙ ኤክስፐርቶች ነበሩ የተባበሩት መንግስታት ድርጅት። ስለዚህ ማድረግ ከፈለገ ይህንን በደንብ ማድረግ ይችላል። ግን እኛ ያልነው ኦነግ የሚለው ኦኤፍሲ ኦፌኮ የሚለው ያወጣነው መግለጫ በመሪህ ደረጃ አንድ ሀገር ላይ እንደዚህ ነገር ሲከሰት ገለልተኛ የሆነ አካል ይህንን ማጣራት አለበት። እኛን የሚጠረጥሩን ከሆነ ራሳችንን አሳልፈን እንሰጣለን ነው ዋናው። የለንበትም፣ ልንኖርበትም አንችልም። እና ይህ ጦርነት አንድ እንትን ብቻ ለአንድ ጎል ብቻ የኦሮሞ ነፃነት ሰራዊትን ለማንበርከክ፣ የኦሮሞ ነፃነት ግንባርን ለማንበርከክ፣ የኦሮሞ ነፃነት ትግልን ለማንበርከክ ይሄን ሁሉ ዘመቻ እና ስምን የማጠልሸት ዘመቻ ሰዎችን በመግደል ይሄን አቺቭ ለማድረግ የሚጣጣሩ ሰዎች ናቸው ይሄን የሚያደርጉት። እና ዞሮ የሚመለሰው ወደ ከ3 ዓመት በፊት አቶ ዳውድ ኢብሳ የተናገሩት አንድ ፍሬዝ ነበረች። ማን ነው ፈቺ ማን ነው አስፈቺ? እና ፈቺ ላለመሆን መንግስት ፈቺ ላለመሆን አስፈቺም መሆን ስላልቻለ ፈቺ ላለመሆን የመጨረሻውን ዘመቻና የመጨረሻውን እንትን የጀመረበት ሁኔታ ነው ያለው። እና ማን ፈቺ ማን አስፈቺ እንደሆነ እንግዲህ በቅርቡ የምናየው ይሆናል ማለት ነው።
ጥሩ እንግዲህ የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራላዊ ኮንግረስ፣ የኦሮሞ ነጻነት ሰራዊት እነኚህ ሁሉ ሌሎችም ፖለቲካ ድርጅቶች ነጻና ገለልተኛ ሀገር የትም ለተፈጸሙ ግድያዎች እያሉ እየጠየቁ ናቸው። ግን ያንን ትተው በአንድ ጊዜ የሚዲያ ዘመቻ ይሄ የተቀነባበረ መሆኑን ያሳያል ብለው ሰዎች አስተያየት የሚሰጡት በአንድ ጊዜ በውጭ ሀገርም በሀገር ውስጥም ያለው የሚዲያ ዘመቻ እንደገና ደግሞ ወለጋ አካባቢ አሁን ቶሌ አካባቢ ኔትወርክ ተቆርጦ ነበር ነው የተባለው። እዛ አካባቢ በነበረው ጦርነት ኔትወርክ ከተቋረጠ ኢትዮጵያ ሰብአዊ መብት ኮሚሽንም ወደ መቼ ያጣራው። እንደገና ደግሞ ይሄ የኤፒ ጋዜጠኛ ማመሰረት የሚባለው ከመቼው በምን መልኩ ይህንኑ አጣርቶ ለዓለም እንዳሰራጨውም አጠያቂ ናቸው። ይሄ ግልጽ እንዲሆን እንግዲህ ገለልተኛ ዓለም አቀፍ አካል እንዲቋቋም የተጠየቀውን ፈቃደኛ አልሆነም የብልጽግና መንግስት። ከዛ እንደውም ተጠቃሚ ለመሆን ወዲያውኑ ነበር ስብሰባ አካሄደው በጦርነቱን ያወጀው። እስኪ እንግዲህ ጦርነቱን ያወጀው የአማራ ክልል ከኦሮሚያ ክልል ጋር በመሆን ነው። አሁን እንግዲህ ጦርነቱ እየተመራ ያለው በአማራ ክልል ፕሬዝደንት ነው። እስኪ እሱ የሚያዘምታቸው ምን አይነት ሰራዊት ነው? ትንሽ ሰምተን እንመለስ። ቴክኒሻናችን ካሳየን ምን አይነት ንግግር የምናገር ነው። ኦሮሞ ከመምጣቱ በፊት ወለጋ እኛ ነበርን፣ ደብረ ዘይት ነበርን። እኛ ደብረ ዘይት ተብሎ እኛ የምናውቀው በመጽሐፍ ቅዱስ ነው። ናዝሬት ተብሎ የምናውቀው እኛ በመጽሐፍ ቅዱስ ነው። ወለጋ ሰው ክልል አይደለም ይሄድ ነው። ኦሮሞ ከመምጣቱ በፊት ወለጋ እኛ ነበርን፣ ደብረ ዘይት ነበርን። እኛ ደብረ ዘይት ተብሎ እኛ የምናውቀው በመጽሐፍ ቅዱስ ነው። ናዝሬት ተብሎ የምናውቀው እኛ በመጽሐፍ ቅዱስ ነው። እንግዲህ መጽሐፍ ቅዱስ ላይ ምናልባት ባልሳሳት ያለው ስም ሌላ ሀገር ነው፣ እዚህ ጋር አይደለም። ግን እንደዚህ አይነት አስተሳሰብ ያለው ሰራዊት ነው እንግዲህ የአማራ ክልል ወደ ኦሮሚያ ለማዝመት አዋጅ ያወጣው ከሽመልስ አብዲሳ ጋር። እንደዚህ አይነት ሰራዊት በትግራይ ላይ መጥፎ ስም ያለው በዓለም አቀፍ ደረጃ የተወገዘ አሸባሪ የተባለ ቡድን ወደ ኦሮሚያ ማዝመት ትርጉሙ ምን ይመስላል? የምጠበቀው ውጤት ምንድን ነው? ወል ግልጽ ነው። እነኚህ ሰራዊት ሳይሆኑ አውሬዎች ናቸው። ይሄ አውሬ ነው። አሁን ለምሳሌ ናዚን በመጽሐፍ ቅዱስ ነው የምናውቀው። እኔ ሰምቼ አላውቅም። ናዚ ጀርመኒ የጀርመን ፋሽስት ፓርቲ ስም ነው። እንዴት ወደ መጽሐፍ ቅዱስ እንደሄደ አላውቅም። እነሱን የሚያዘምቱ ሰዎችም ከነኚህ የተሻሉ ሰዎች አይደሉም። ግልጽ ነው እንትኑ የዚህ አይነት አስተሳሰብ እና የዚህ አይነት ጥላቻ ያላቸውን ሰዎች ነው የምታዘምተው የምጠላው አካባቢ ላይ ማለት ነው። እና እነኚህ ኦሪየንትድ ሆነዋል። ኦልሬዲ የታጠቁት መሳሪያ ብቻ የለም። እነኚህ ሰዎች ወለጋ ላይ ትዘምታላችሁ፣ ይሄ እናንተ ግዛት ነበር። ደብረ ዘይት የሚባል አካባቢም ድሮ በመጽሐፍ ቅዱስ ለኢትዮጵያውያን ለአማራ የተሰጠ ነው ተብለው የተነገራቸው አውሬዎች መጀመሪያ የታጠቁት ጥላቻን ነው። ጦር መሳሪያ ከዚያ በኋላ ነው የሚሰጣቸው። ይሄ ወታደር የሚሰለጥነው ወታደራዊ ሳይንስን ወታደራዊ ስልትን ሳይሆን ወደዚህ የሚዘምትበት አካባቢ ያለውን ማህበረሰብ እንዴት መጥላት እንዳለበት ነው የሚማረው ማለት ነው። ስለዚህ ወለጋ የኛ ነው፣ እኛ አካባቢ ነበር። ደብረ ዘይት ይሄ ሰው ታሪክ የሚባል ነገር ሰምቶ የሚያውቅ አይመስለኝም። ምክንያቱም ደብረ ዘይት ሌላ ሀገር ነው ያለው። ቢሾፍቱን የዛሬ 67 ዓመት አፄ ኃይለሥላሴ ከቢሾፍቱ ወደ ደብረ ዘይት ብዙ ስሞች ተቀይረዋል ወደ አማርኛ ቋንቋ። አዳማ የነበረውን ናዝሬት፣ አምቦ የነበረውን ሀገረ ሕይወት፣ ጭሮ የነበረውን አስቤተ መዓት ነው ያለው እና ይሄ አካባቢ ከ70 ዓመት በላይ እድሜ የሌለው መሆኑን እንኳን የሚረዱ ሰዎች አይደሉም። ስለዚህ ዋናው እነኚህ ሰዎች የታጠቁት ጥላቻን ስለሆነ መጀመሪያ አውሬ ያደርጓቸዋል። ወለጋ ስትሄዱ ያያችሁትን ሰው ግደሉ። ኦሮሞ ስታዩ ኦሮምኛ ከተናገረ ኦሮሞ ከመሰላችሁ ግደሉ፣ ምክንያቱም ጠላት ነው፣ ምክንያቱም ጭራቅ ነው የሚለውን ትምህርት ነው ያስተማሯቸው እና የዚህ አይነት አውሬ አሰልጥነው አውሬን ወደ ኦሮሚያ መላክ ማለት ነው። ብዙ ጊዜ ስለ ወለጋ የምንናገረው አሁን በጣም ስለበረታበት እዚያ አካባቢ ላይ ስለበረታበት እንጂ ጦርነቱ የኦሮሚያ ጦርነት ነው። ኦሮሚያ ላይ በኦሮሞ ማንነት ላይ ያነጣጠረና በኦሮሞ ማንነት ላይ የታወጀ ጦርነት ነው። ዋነኛው ጥላቻውም ጦርነቱም የማውደም እሳቤውም የተቃጣው ኦሮሞና ኦሮሚያ ላይ ነው። ብዙውን ጊዜ ስለ አንድ አካባቢ እንድናወራ ያደርጉናል። ቅድም እንዳልኩ የከፋፍለ ግዛ ፖሊሲያቸውን እንትን ለማድረግ ወለጋን
ነጥለን እንደዚህ መምታት አለብን። ስለዚህ ይህን አካባቢ ሰውም በቃ ስለ ኦሮሞነቱ አቁሞ ስለ ወለጋነቱ ብቻ እንዲያስብ የዚህ አይነት አይደንቲቲ የለንም ብቻ ስለተወለድንበት እንጂ ኦሮሞ ነን እኛ የምናስበው የምናወራው ስለ ኦሮሚያ ነው። ኦሮሚያ የሚባል ሀገር ከሌለ የኛ ማንነት ፉል ፍሌጅድ አይደለም፣ ሙሉ ልንሆን አንችልም። ለዚህ ነው እና ወለጋ በምንልበት ጊዜ አሁን ላለፉት 4 ዓመታት በጣም ከእንትን ከምንታገሰው በላይ ስላለፈ የዚህ አካባቢ ማህበረሰብ እንትን ስለሆነ ስለ አንድ አካባቢ ስለተለያዩ አካባቢዎች እናወራለን እንጂ ወሎ ላይ ከወለጋ የባሰ ጦርነት የነበረው ወሎ ላይ ነው። በሚያሳዝን መልኩ ብዙ ጊዜ ያለው በብዛት ያለው ኤሊት ከዛ አካባቢ ስለሆነ ስለ ወለጋ ይሰማል፣ ስለ መሀል ሀገር ስለ ምዕራብ ሸዋ አካባቢዎች ይሰማሉ። ምክንያቱም ብዙ ኤሊቶች አሉ ከዚህ አካባቢ። አንፎርቹኔትሊ በተለያዩ አካባቢዎች ያሉት ኤሊቶች ደግሞ በቁጥር ትንሽ ስለሆኑ አይወራም፣ ሪፖርትድ አይሆንም። ዋናው ሪፖርት አይገኝም። ለምሳሌ ከጉጂ ከቦረና ብዙ ጊዜ ሪፖርት አይገኝም። ከወሎ ብዙ ጊዜ ሪፖርት አናገኝም። ከዛ አካባቢ ይታፈናሉ። ሌላው ትንሽ የተሻለ እንትን ስለነበረው ሪፖርቱ ይመጣል። ለዚህ ነው ለአንዳንድ አካባቢዎች ስትረስ አድርገን የምናወራው እንጂ ይሄ ጦርነት ይሄ ጥላቻ ኦሮሞና ኦሮሚያ ላይ የተቃጣ ያነጣጠረ ኦሮሞን የማጥፋት ዋነኛው ዘመቻ ነው። መሀሉን ሀገርና ምዕራቡን ግን ቀድመው ለማጥፋት ቀድመው ለማውደም የተነሳሱበት በጎል ደረጃም በእንትን ደረጃም የያዙ በፕላን ደረጃ የያዙት በዚህ ምክንያት ስለሆነ ነው። አሁን ያሳየን ሰውዬ ለምሳሌ እነኚህ አውሬዎች በሺ የሚቆጠሩ በመቶ ሺህ የሚቆጠሩ የዚህ አይነት አውሬዎችን አሰልጥነዋል። ይሄ ፋኖም በለው መከላከያ ሰራዊትም በለው ልዩ ኃይልም በለው ታጣቂ ነው። የታጠቀው ጥላቻን ነው። መጀመሪያ የታጠቀው የኦሮሞ ህዝብ ጭራቅ መሆኑን ነው። ወደዚህ አካባቢ አባይን ሲሻገር ያገኘውን ሁሉ እንዲገድል በዚህ አይነት የታነጸና የተማረ አውሬ አሰልጥነው ከባህር ዳር ወደ ኦሮሚያ እየላኩ ያለበትን ሁኔታ ነው የምናየው። ይሄ this speaks volumes እና ይሄ ኤክስፕላኔሽን ማያስፈልገውም። እንኳን ኦሮሞ ሌላው ማንኛውም ብሔረሰብ ማንኛውም የኢትዮጵያ ማህበረሰብ ይህንን በደንብ ሊያዩ ይገባል። ለዚህ ኤክስፕላኔሽን አያስፈልገው እና እነኚህ ምን ይመስላሉ ላልከኝ ሰራዊት ሳይሆን እኔ አራዊት ነው። ይሄ አውሬ ነው። በጥላቻ የታወረ ጥላቻን የታጠቀ አውሬ ነው። ይሄን እዚህ አይነት ጥላቻ የታጠቀ አውሬ ክላሽንኮቭ እና ስናይፐር ሲሰጠው ምን ማድረግ እንደሚችል ይሄንን መገመት አያዳግትም። እነኚህ ናቸው ቶሌ ላይ ያንን ጭፍጨፋ ያደረጉት ያንን ጭፍጨፋ ያስከተሉት እና የተናገሩትን የዚያን አካባቢ የኦሮሞ ማህበረሰብ አውሬነት ደግሞ ወይም ጭራቅነትን በዚህ መልኩ እናስመሰክራለን የሚል አይነት ሐሳብ የተያያዘው ነው። እንግዲህ ንጹሃንን የጨፈጨፉት በጣም በሚያሳዝን መልኩ ያ ፕሮፓጋንዳ ሞቷል። አሁን ምንም አልፈየዳቸውም። እስኪ ካለን ጊዜ አንጻር ምናልባት ላልሰሙ ሰዎች ቴክኒሻናችን ይሄ የፋኖም ይሁን ልዩ ኃይል ፋኖ ነው እንግዲህ ይሄ በዋናነት ኦሮሚያ ውስጥም በቀደም ብሎ ነው የዘመተው ህጋዊ መሰረት ለማስያዝ ነው ሰሞኑን መግለጫ የተሰጠው እንጂ እስኪ አንዴ አስደምጠንና ወደ ሌላ እናልፋለን። ወለጋ ሰው ክልል አይደለም ይሄድ ነው። ኦሮሞ ከመምጣቱ በፊት ወለጋ እኛ ነበርን፣ ደብረ ዘይት ነበርን። እኛ ደብረ ዘይት ተብሎ እኛ የምናውቀው በመጽሐፍ ቅዱስ ነው። ናዝሬት ተብሎ የምናውቀው እኛ በመጽሐፍ ቅዱስ ነው። ወለጋ ሰው ክልል አይደለም ይሄድ ነው። ኦሮሞ ከመምጣቱ በፊት ወለጋ እኛ ነበርን፣ ደብረ ዘይት ነበርን። እኛ ደብረ ዘይት ተብሎ እኛ የምናውቀው በመጽሐፍ ቅዱስ ነው። ናዝሬት ተብሎ የምናውቀው እኛ በመጽሐፍ ቅዱስ ነው። እንግዲህ ይሄኛውን በሶሻል ሚዲያ ላይ በብዛት እየተዘዋወረ ስለሆነ ለማስታወስ ያክል ነው። ይሄ የታወጀው በኦሮሚያ እና በኦሮሞ ህዝብ ላይ የታወጀው ናዝሬት ነው ያለው። አዎ ናዝሬት ነው የሚለው ናዚ ሳይሆን ቅድም ካፕቸር ያደረኩት ያው ነው ሴም ናዝሬት እና ደብረ ዘይትን የኛ ግዛት ነው። አዳማ እና ቢሾፍቱ የሚባል ነገር አልነበረም። እነኚህ ናዝሬት እና ቢሾፍቱ የሚሉ ስሞች ከ67 ዓመት በላይ አይደሉም። ይህንን የሚገነዘብ ሰው አይደለም ይሄ አውሬ። እንግዲህ ይሄ ሆኖ እያለ በተለይ ከዚህ ክልል ምዘምተው በዓለም አቀፍ ደረጃ አሸባሪ የተባለ ቡድን ነው። እንግዲህ የሰው ልጅ በህይወት እያለ የተቃጠለበት አካባቢ ነው። ጉሙዞችን መሬት ላይ ጎትተው የገደሉበት ሁኔታ ነበር። ባለስልጣኖቻቸው አረመኔያዊ እርምጃ መወሰድ አለበት ብለው የዛቱበት ሁኔታ ነው ያለውና
በወሎ ኦሮሞዎች ላይ አንተ እንዳነሳኸው ከአምቡላንስ ድረስ ተጎትተው የተገደሉበት አካባቢ ከዚህ አካባቢ የሚመጣው እንግዲህ ወራሪ ኃይል ነው ወደ ኦሮሚያ እንዲዘምት የተጋበዘው በሽመልስ አብዲሳ በእርግጥ ከኋላ ሆኖ ሲገፋ ያለው አብይ አህመድ ቢሆንም እስኪ እናጠቃለን። ይሄ ኦሮሚያ ላይ እንደዚህ አይነት ጦርነት በእነዚህ በአሸባሪ ቡድኖች የምታገዝ ጦርነት ይሄንን ለማካሄድ ነው ቅድመ ዝግጅትም እየተደረገ ያለው። ከዚህ በፊትም ከ4 ዓመት በፊት ጦርነቶች ጀምሮ በተለይ ደግሞ ባለፉት 4 ወራት የመጨረሻ የተባለው ዘመቻ ተከፈተ፣ አልሆነም። መጨረሻ የተባለው አሁን በመካሄድ ላይ ይገኛል። ኦሮሚያ የጦር አውድማ እንድትሆን ሲፈለግ ከትግራይ ጋር እንደራደራለን፣ ሀገርን አቋርጦ ሉዓላዊነት የሚሉትንም የደፈረውን እና አካባቢውን የያዘውን ከሱዳን ጋር እንደራደራለን ይላሉ። ሌላው ጋር ከማንኛውም አካል ጋር ለመደራደር ዝግጁ፣ በኦሮሚያ ላይ እና ከኦሮሞ ጋር ግን አንነጋገርም ብለው ጦርነት ነው ያወጁት። ይሄ ለኦሮሞ ሕዝብ ምን መልእክት ያስተላልፋል? በዚህ እናጠቃለን። ዋናው መልእክቱ ቅድም ጀምሬው ነበረ። ዋናው መልእክቱ ከኦሮሚያ ጋር ከኦሮሞ ጋር መደራደር የማያስፈልጋቸው ዋነኛው ምክንያት ኦሮሞ ብዙ ትሮያን ሆርሶች አሉት እንደ ሽመልስ አብዲሳ የመሳሰሉ ቀድሞውም ከኦፒዲዮ ዘመን ላለፉት 32 ዓመታት ኦሮሚያን የሚያስገድሉ የኦሮሞን ሕዝብ የሚያስፈጁ ኦሮሚያ ተናጋሪዎች ኦሮሞ ነን የሚሉ ራሳቸውን እንደ ኦሮሞ ሕዝብ ማህበረሰብ አካል የሚቆጥሩ ተላላኪዎች ላለፉት 32 ዓመታት ይህን አካባቢ በተላላክነት ሲያግዙ ስለነበረ ለወደፊት የሚቀጥላል ይሄ የሚል እሳቤ ስላላቸው ከኦሮሞ ጋር ኔጎሽዬሽን አያስፈልግም የሚል ደረጃ ላይ ደርሰዋል። ምክንያቱም ተላላኪዎች አሏቸው። የኦሮሞን ሕዝብ የሚያፍን ኦሮሞ አለ፣ ለዚህ ማህበረሰብ ምን አያስፈልግም ብለው የሚያስቡ ሰዎች ናቸው። ዋናው ትግራይ እንግዲህ እንደምታወቀው ቲፒኤልኤፍ ሁላችንም እንደምናውቀው ለ27 ዓመታት መንግስት ነው ቀጥሎ። ከዚያ በኋላ ግን ወደ ትግራይ ከመሸገ በኋላ ያለውን ሁኔታ እናውቃለን። ትግራይ ማሸነፍ አልቻሉም። ትግራይ ደፋክቶ ስቴት ሶቨረን ስቴት ሆነዋል። ምንም እንኳ ረሃብ፣ የተለያዩ ችግሮች ቢኖሩትም ትግራይ ሀገር ሆኖ ቁጭ ብሏል። የኢትዮጵያ መንግስት የብልጽግና መንግስት አንድ ቅንጣት የትግራይ ምድር ላይ ሊረግጥ አይችልም። ስለዚህ ይሄ ከፍተኛ ቻሌንጅ ስለሆነ ኢትዮጵያን ለማቆየት ትግራይን ከኢትዮጵያ ውጭ ወይም ደግሞ ከኢትዮጵያ ነጥሎ ኢትዮጵያ ልትሆን ስለማትችል ትግራይ አካባቢ ኔጎሽዬት ተደርጎ ወደ ኢትዮጵያ መመለስ አለበት የሚል ሂሳብ ላይ የደረሱ ይመስለኛል። ኦፍኮርስ ቅድም ወዳለው ነው የሚመለሰው። ያ አማራውም በትግሬውም አቢሲኒያ ኮር አቢሲኒያን ኤምፓየር የነበረው ነው የዛሬውን የኦሮሞና የደቡብን ግዛት በኃይል የያዘው ከ150 ዓመታት በፊት። ስለዚህ ትግራይ የሌለችበት አቢሲኒያ ስለማትሆን ይሄ የታሪክ ግዴታ አለብን ከትግራይ ኔጎሽዬት የማድረግ የታሪክ ግዴታ አለብን የሚል ድምዳሜ ላይ ደርሷል የአማራውም ኤሊት። ይሄ ግልጽ ነው። ይሄ የአማራው ኤሊት እና የዓለም አቀፍ ማህበረሰቡን ዲፕሎማቱንም ያሳመነ ይመስላል። በዚህ ደረጃ የኦሮሞ ጉዳይ ለምሳሌ የኦሮሞ ነጻነት ግንባር መሪዎችን ሌሎቹን ገለው ሌሎቹ እስር ቤት ነው ያሉት። የኦሮሞ ነጻነት ሰራዊትና የመንግስት ሰራዊት ትንቅንቅ ላይ ነው ያለው። ስለዚህ ይህን እናሸንፋለን። ኦሮሞን ደግሞ ለማሸነፍ ኦሮሞን መጠቀም ስለምንችል የኦሮሞ ይቆየን፣ እሱ አንገብጋቢ አይደለም የሚል አይነት ድምዳሜ ላይ ደርሱበት። ዋነኛው በእነ ሽመልስ አብዲሳ ባሉ ሰዎች ምክንያት ነው የኦሮሞ ጉዳይ ሁሉ ጊዜ ገሸሽ የሚደረገው። የዛሬ 30 ዓመት የተጀመረው ታሪክ እንደቀጠለ ነው። እነ አባዱላ፣ እነ ኩማ ደመቅሳ፣ እነ ጁነዲን ሳዶ፣ እነ ዩኔም ይሄ ማን ነው ይሄ ጀነራል የሚባለው እነ ባጫ ደበሌ ማአት ተላላኪዎችን አፍርተዋል። የኦሮሞ ፖለቲካ ላለፉት 30 ዓመታት እነኚህ ተላላኪዎች ሲላላኩ በጣም ኤፌክቲቭ ናቸው። ሀገር ሲመሩ ግን አይችሉበትም። አብይ አህመድ ዋነኛው ተላላኪ የነበረው አብይ አህመድ ነው። ኢንሳ ላይ የኦሮሞ ልጆችን የኦሮሞ እስረኞችን የውሸት ምስክር ከኢንሳ ከኢትዮጵያ ቴሌኮሙኒኬሽን መስሪያ ቤት እንትን እያወጣ እንደ አድሚሲብል መረጃ ለኮርት ያቀርብ የነበረ አብይ አህመድ ደንበኛ ሰክሰስፉል የሆነ ተላላኪ ነበር። ግን ሀገር ወደ መምራቱ እድል ሲገጥመው ሀገሩን እያተራመሰ ያለው
የኦፒዲዮ ርዝራዦች ናቸው። እና ተረኛ አይደለን እያለ ደግሞ ሰውን ሊያደናግር ተረኛ አላችሁን ምናምን አላችሁን እያለ ሰውን ለማደናገር በቀደም ዕለት ወጥቶ ሲዘባረቅ ነበር በጣም በሚገርም ሁኔታ። ስለዚህ የኦሮሞ ጉዳይ ሁሌ ማርጂናላይዝድ የሚሆነው እኛው ውስጥ ባሉ በእነኚህ ተላላኪዎች ምክንያት አሁንም የኦሮሞ ጉዳይ ማርጂናላይዝድ እንዲሆን የተፈረደበት ይመስላል። ያ ማለት ግን ኦሮሞ ማርጂናላይዝድ ሆኖ ይህንን ተቀብሎ ለፊት ይሄዳል ይኖራል ማለት አይደለም። ኦሮሞ ፎርሚዴብል ራሱን የቻለ ትልቅ ኃይል ሆኖ ወጥቷል። የኦሮሞ ማህበረሰብ የኦሮሞ ትግልም አሁን ትንሽ በድርጅቱም በጦሩም አካባቢ እንትን እንዳይኖረው እያደረጉ መሪዎችን እያሰሩ ሌላውን ከሀገር እያስወጡ ሌላውን እየገደሉ ይሄንን ትግል የሚያቆሙ ይመስላቸዋል። እንደዛ መስሏቸው ነው የሚታገሉት የሚሯሯጡት። ግን የኦሮሞ ትግል ሊቆምም ወይም ደግሞ በሌላው ህዝብ ፍላጎት በሌላው አካል በመንግስት ፈቃደኝነት የሚሄድና የሚቆም አይነት ጉዳይ አለመሆኑን እስኪ እናጠቃልልና ዶክተር እስኪ እናጠቃልልና ጊዜው ስላለቀብን ለማጠቃለል ወደድኩኝ። ግን እንደ የኦሮሞ ነጻነት ግንባር በውጭ ሀገር የህዝብ ግንኙነት ኃላፊ ነዎትና ምናልባት አሁን የኦሮሞ ህዝብ እየደረሰበት ያለው ችግር የመገለል አጠቃላይ ጦርነት ውስጥ መሆን ከዚህ መውጫው ምንድነው? እንደገና ደግሞ ድርጅቶ ይሄንን እንደው ችግሩን ለመፍታት እየወሰደ ያለ ነገር ካለ አጠር አድርገው ይግለጹልን፣ ከዛ እንጨርሳለን። ኦነግ እንደ ድርጅት እንደምታውቀው ያው በውስጥ በተለይ በሀገር ውስጥ እየደረሰበት የምናውቀው ነው፣ አንድ ላይ የምናውቀው ነው። ግን ኦነግ መሪ ድርጅት ነው። ኦነግ መሪ አይዲዮሎጂ ነው። ኦነግ ሰው ብቻም አይደለም። ስለዚህ በየአቅጣጫው በኦሮሞ ህዝብ ትግል ውስጥ እየተካሄደ ያለው ማንኛውም ፍልሚያ ኦነጋዊ መንፈስ ነው ያለው። ትግሉ እየሄደ ነው። የኦሮሞ ነጻነት ሰራዊት ጦር ራሱን ችሎ ኦፐሬት የሚያደርግ ኃይል ነው። ይህንን በደንብ እንገነዘባለን። የኦሮሞ ህዝብም በብዛት ከምን ጊዜው መበለጠ በተለይ በውጭ ሀገር ያለው የኦሮሞ ማህበረሰብ የኦሮሞ ነጻነት ሰራዊትን በደንብ እየረዳው ነው። ምክንያቱም ይሄ መሪ የተቋቋመው ጦሩ ከድርጅቱ ቀጥተኛ አመራርነት በመንግስት ጣልቃ ገብነት ምክንያት ከተቋረጠበት ጊዜ ጀምሮ የድርጅቱ መሪ ልጆቻችሁን ተንከባከቡ፣ የኦሮሞ ነጻነት ሰራዊት የኦሮሞ ህዝብ ልጅ ነው፣ ስለዚህ አባገዳዮችና የኦሮሞ ህዝብ ግዴታ አለባቸው የሚል አይነት ጥሪ ካቀረበበት ጊዜ ጀምሮ ያንኑ ጥሪ ተከትሎ ነው የኦሮሞ ህዝብ በገፍ በዓለም አቀፍ በወርልድ ባንክ የሚደገፍን የአብይን ሰራዊት በደንብ እንትን በአንድ እግሩ የሚያቆመው የኦሮሞ ነጻነት ሰራዊት በሌላ ድጋፍ አይደለም፣ በኦሮሞ ማህበረሰብ ድጋፍ ነው። ይሄ መቀጠል አለበት ነው የምንለው። ሀገር ውስጥ ያለውም ትግል በኦሮሞ ነጻነት ግንባር ታጋዮች፣ በኦፌኮ ታጋዮች እና ሌሎችም ሲቪክ እና እንትን የሆኑ ማህበራትን የሚያደርጉትን ማንኛውንም አይነት እምቢተኝነት መቀጠል አለባቸው። ይሄ ነው ጥሪያችን። ይሄ ጦርነት ይሄ ትግል በማንኛውም ጦርነት በማንም ኃይል የሚቆም አይነት ትግል ስላልሆነ ዋነኛው ተዋናይ የኢትዮጵያ መንግስት ለሚደርሰው እልቅት ለደረሰውና አሁንም ለሚደርሰው እልቅት ዋና ተጠያቂ የሚሆነው የፒፒ መንግስትና የሱ ግብረ አበሮች እነ ኢዘማ አብይን የሚሰኙ እንዲሁም የአማራ ክልል መንግስት አሁን እንግዲህ የኦሮሚያ ጦርነት ያወጀው ዋናው አዝማች እነኚህ ሁሉ ተጠያቂዎች እንደሚሆኑ ያው ግልጽ ነው። ጥሪያችን ለኦሮሞ ማህበረሰብ ግን ይሄንን እምቢተኝነት ይሄንን ትግል መቀጠል አለብን። ሌላ አማራጭ የለውም የኦሮሞ ህዝብ። ይሄንም ደግሞ በአሸናፊነት እንደሚወጣው ምንም አይነት ጥርጥር የለውም። የኦሮሞ ህዝብ ራሱን የቻለ ኃይል ሆኖ መጥቷል። የዓለም ማህበረሰብም ሪኮግናይዝ ያደረገው ትልቅ ኃይል ሆኖ ወደዚህ ወጥቷል እና የኦሮሞን ፖለቲካ የኦሮሞን ጉዳይ የማግለሉ ታክቲክ ብዙም አይሰራም። የዓለም አቀፍ ማህበረሰብም የሚያየው ፓወር ባላንሱን ነው። ያ ከምንም ሀሳብ ውስጥ ሊያስገባን አይገባም። የኦሮሞ ህዝብ ትግሉ መቀጠል አለበት። በመሪ ድርጅቱ ስር በኦነግ መንፈስ ትግሉ ይቀጥላል። ይህንን ነው የምለው። በጣም አመሰግናለሁ። የዛሬው እንግዳዬ ዶክተር ረጋሳ ኦልጅራ በውጭ ሀገር የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ። እንግዲህ ሌላም ጊዜ መጥተው ተመሳሳይ ማብራሪያዎችን እንደሚሰጡን ተስፋ አደርጋለሁ። ለዛሬው በጣም አመሰግናለሁ። ቴንኪዩ ደጀኔ፣ እኔም አመሰግናለሁ። እግዚአብሔር ያክብርልኝ። በድጋሚ አመሰግናለሁኝ። እንግዲህ ውድ አድማጮቻችንና ተመልካቾቻችን በወቅታዊው የኦሮሞ ህዝብና
በኦሮሚያ ጉዳዮች ላይ ከዶክተር ረጋሳ ኦልጅራ በውጭ ጉዳይ የኦሮሞ ነጻነት ሰራዊት የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ ጋር ያደረግነውን ቆይታ በዚህ እንቋጫለን። እንግዲህ ቆይታችን በኦሮሞና በኦሮሞ ህዝብ ላይ የታወጀውን አጠቃላይ ጦርነት በተለይ በአማራ ክልልና የኦሮሚያ ክልል በጋራ ያወጁትን ጦርነት በተመለከተ ነበር። በሌላ ዝግጅት ተመልሰን እንገናኛለን። እስከዚያው ድረስ ቸር ይግጠመን። ደጀኔ ጉተማ ነኝ ከቴክኒክ ባለሙያው ጋር። እንግዲህ ሌሎች የኦሮሚያ ሚዲያ ኔትወርክ ዝግጅቶች ይቀጥላሉ። ደህና ቆዩን።